እሺ አድምጠኝ። ተረጋጋ። ቀስበል ከነብያቶች እኔ ክርስቲያን ነኝ ብሎ የተናገረ ነብይ አለ? አለ። ማስረጃ ልሰጥ ነው የገባሁት። ማስረጃ ልስጥ። ቀስበል እንጂ ተረጋጋ። ጥያቄውን ሳታዳምጥ የራስህ ልታወራ ነው እንደመጣ። ክርስቲያን ነኝ ብሎ የተናገረ ነብይ ማን ነው? አብርሃም ነው? ዳዊት ነው? ሰለሞን ነው? ሙሴ ነው? ወይንስ ማን ነው? ወንድማችን ልስጥህ ወይ ነው ያልኩህ። ማስረጃውን ልስጥና ሳይሆን ጥያቄውን እንድትመልስ ነው። የጌታ ሰው ምንድነው ነው? የሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ክርስቲያን ሆኑ ሲል ይታያል። እነሱም ክርስቲያን ሆኑ ሲል ይታያል። ክርስቲያን ሆኑ ይላል እዚያ ጋር ነው። አምላካውን የኛ እግዚአብሔር ልጅ አለው ብለን እናምናለን። እናንተ ደግሞ አታምኑ። ስንት ልጅ ነው ያለው አይደል? ስንት ልጅ ነው ያለው እግዚአብሔር? አንድ። ብዙ ልጆች አሉ ይላል። እስራኤል የበኩር ልጅ ነው። ያሰላ ይገዛልኛል ይገዛልኝ ዘንድ ልቀቅ አልኩት። እናሱ እኮ የባህሪ ልጁ አይደለም፣ ክርስቶስ ብቻ ነው የባህሪ ልጁ። ወይ ባህሪ ወደሚለው እንመጣለን። ስለዚህ እግዚአብሔር ልጅ አለው አይደለ? እስራኤል እሱ ማለት እኛም እንኳን አባታችን እንለዋለን። እሱ ልጆቼ በጎቼ ድምጿን ይሰማሉ አይደል ያለ። አሮን በመጽሐፍ ቅዱስ ነብይ አይደለም፣ የሙሴ ወይ ነብይ ነው። እግዚአብሔር ሙሴን እኔ ለፈርዖን አሮን ነብይ ነው። እሺ ለማንኛውም ክርስቶስ ጌትነትን በመደረግ ላይ ያገኘው፣ በመደረግ የሚገኝ ጌትነት ደግሞ ሹመት ነው፣ ስልጣን ነው። እዚህ ጋር ጌታም ክርስቶስም እንዳደረገው ይላል። እግዚአብሔር ነው ያደረገው ይለናል። ጌትነቱን ምን ታያለሽ? አንዴ ጌታ አደረገው። ይሄ ደግሞ በህዝብ ላይ የሚሾመው ጌትነት ነው ብለህ ተረጎምከው። እኔ አይደለሁም የተረጎምኩት። ያው ጌትነቱም አንተ ተረጎምከው። እኔ አልተረጎምኩም። አባቱ ነው ኢየሱስ፣ አብ አባቱ ነው። ስለዚህ አምላክ ነው ጌታ ያደረገው በማን ላይ ከተባለ ለእስራኤል ወገን። ያ ከላይ ያለው ማስረጃ ልስጥ አስገባ እያልክ ነበር። ሰላም እንዴት ነህ? ሰላም ናችሁ? እንደምን ዋላችሁ? አዎ ማስረጃ ልሰጥ ነው የገባሁት። ክርስትናን እንትኖች አልሰበኩም ስላልክ ማለት ልስጥህ። ከነቢያት እሺ፣ የሐዋርያት ሥራ ምዕራፍ 11 ከቁጥር 20። እሺ አድምጠኝ። ተረጋጋ። ቀስበል ከነቢያቶች እኔ ክርስቲያን ነኝ ብሎ የተናገረ ነብይ አለ? አለ። ቅዱስ ጳውሎስ ብሏል። ከነቢያቶች ናት። እሺ እኔ ልስጥ የሐዋርያት ሥራ ላይ አሁን ለምሳሌ የሐዋርያት ሥራ ላይ ምዕራፍ 11 ከቁጥር 26 ላይ ከነቢያቶች ክርስቲያን ነኝ ማስረጃ ልሰጥ ነው የገባሁት። ማስረጃ ልስጥ። ቀስበል እንጂ ተረጋጋ። ጥያቄውን ሳታዳምጥ የራስህ ልታወራ ነው እንደመጣ። ከኔ ጋር ልታወራ ነው አይደለ? ለተጠየቀው ጥያቄ ልትመልስ ነው አይደለ? ጥያቄውን አዳምጥ። ከነቢያቶች መካከል እኔ ክርስቲያን ነኝ ያለ ነብይ አለ? አንድ ወይንም ክርስቲያን ሆኑ ብሎ ያዘዘ ነብይ አለ? ከነቢያቶች መካከል በበል አለ። ማን ነው ያ ነብይ? የሐዋርያት ሥራን የጻፈው መልእክተኛ ክርስቲያን ሆኑ ሲል ይሰማል። ልሰጥ ይችላል። ማስረጃው ልስጥ። ክርስቲያን ነኝ ብሎ የተናገረ ነብይ ማን ነው? አብርሃም ነው? ዳዊት ነው? ሰለሞን ነው? ሙሴ ነው? ወይንስ ማን ነው? ወንድማችን ልስጥህ ወይ ነው ያልኩህ። ማስረጃው ልስጥና ሳይሆን ጥያቄውን እንድትመልስ ነው። የጌታ ሰው ምንድነው ነው? ከነቢያቶች መካከል ማንኛው ነብይ ነው እኔ ክርስቲያን ነኝ ወይንም ህዝቦቹን ክርስቲያን ሆኑ ብሎ ያስተማረ? ይሄ እኮ ነው ጥያቄው። እሺ እኔ ልስጥህ አልኩህ። የሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ክርስቲያን ሆኑ ሲል ይታያል። እነሱም ክርስቲያን ሆኑ ሲል ይታያል። ክርስቲያን ሆኑ ይላል እዚያ ጋር። አዎ ይላል። ክርስቲያን ሆኑ ይላል እዚያ ጋር። እየደገምኩ ነው ጥያቄው። አዎ የሐዋርያት ሥራ ምዕራፍ 11 ከቁጥር 26 ላይ ገልጠህ ማየት ትችላለህ። እዚያ ጋር እንደውም ማስረጃውን አውጡ። ማስረጃው አውቀዋለሁ። ቃል በቃል ምን እንደሚል ይኸው መጽሐፉን ሳልገልጥ አውቀዋለሁ። ክርስቲያን ሆኑ ይላል እዚያ ጋር። ክርስቲያን ሆኑ ይላል። ሆኑ የሚል አለ። የአምላክ ትእዛዝ የነብያት ትእዛዝ አለው። አዎ አምላክ ክርስቲያን ሆኖ ብሎ አዘዞ ነው። አምላክሽን ያን ጥያቄ ልጠይቅ መጠየቅ ይቻላል። ጥያቄውን መልስና ከዚያ በኋላ ትጠይቃለህ። አብሽር። አሁን እኔ እኮ ሰጠው። የሐዋርያት ሥራ ምዕራፍ 11 ከቁጥር 26ን ሄደህ ማየት ትችላለህ። ክርስቲያን ጥያቄውን እንድትመልስ ነው። የጌታ ሰው ምን ነው? ረጋ በል እንጂ ወንድ ልጅ አይደል እንዴ? ቀስ በል። አምላክ ክርስቲያን ሆኑ ብሎ አላዘዘም። ነቢያት ክርስቲያን ሆኑ ብለው አላዘዙም። አንድም ነቢይ ክርስቲያን ሆኑ ብሎ ክርስቲያን ነኝ ብሎ የተናገረ የለም። ለዚህ ለጠየቅኩት ለምጠይቀው ጥያቄ መልሳለህ? የሐዋርያት ሥራ ምዕራፍ 11 ከቁጥር 26 እኮ ጥያቄውን አንዴ ድገምልኝ፣ ምን እንዳልኩ ጥያቄው። ከዚያ ወደ መልሱ ትሰጠኛለህ። ጥያቄ ምን ነበር?
ክርስቲያን ሁኑ ብሎ ያስተማረ ነብይ አለ ወይ ነው? አዎ ያ ነብይ ማን ነው? ክርስቲያን ሁኑ ብሎ ያስተማረው? እኔ የጻፈውን ሰው በደንብ እውቀቱ ባይኖረኝም ግን ከዛ ሐዋርያ ሥራ ላይ ተገልጿል። በሌለህ ነገር ላይ አትናገር። ታዲያ ሙሴ ነብይ ነበር ብለህ ታምናለህ? ለምሳሌ አንተ? አዎ አምናለሁ። ሙሴ ክርስቲያን ሁኑ ብሎ አስተምሯል? ዞሮ ስለ እግዚአብሔር ሰብኳል። ደግሞ እግዚአብሔር ማለት ክርስቶስ ስለሆነ ስለ ሃይማኖት ነው እየጠየኩኝ ያለሁት፣ ስለ አምላክ ሳይሆን ስለ ሃይማኖት ነው። ክርስቲያን ሁኑ ብሎ ሙሴ አንተ እስልምናን የሰበከ ከነብያት ውስጥ ከሙሐመድ ነብይ ውጭ እስልምናን የሰበከ አለ ብለህ ታስባለህ? አዎ በደንብ አለ። እሺ አሁን አሪፍ ጥያቄ። እሺ ለሙሐመድ ነብዩ በ40 ዓመታቸው ነው ቁርአን የወረደላቸው ብለህ ታምናለህ? አታም? አዎ አምናለሁ። የመጀመሪያውን ልጨርስልህ እንጂ ነብያቶች እንደሰበኩት። ቆይ እሺ እኔ ልምጣበት። እሺ ከነብያቶች እንግዲህ ተመሳሳይ ነው ብለህ የምታምን ከሆነ ማለት ነው እስኪ አላህ አልወለደም አልተወለደም ብሎ ያስተማር አንድ ነብይ እስቲ። ምንድን ነው መውለድ ማለት? አላህ አልወለደም አልተወለደም ብሎ ያስተማር ነብይ እስቲ ነው ያለው። ምንድን ነው መውለድ ማለት? ጤነኛ አይደለም እንዴ ሰው? ኧረ ጉድ! እኔ ልስጥ ማስረጃ። አሁን እኔ ልስጥ ማስረጃ፣ አንተ ማስረጃ እስኪ ትርጉም እንገር። አልወለደም ከሙሐመድ ነብይ ውጭ ማለት ነው። መወለድ ማለት ከአምላክ ጋር ትርጉሙ ምን ለማለት ተፈልጎበት ነው? ንገረን። እና እኔ ጥያቄ እሺ ከአምላክ ጋር ምን ለማለት ተፈልጎ ነው? አምላክ አሁን የኛ እግዚአብሔር ልጅ አለው ብለን እናምናለን። እናንተ ደግሞ አታምኑ። ስንት ልጅ ነው ያለው አይደል? ስንት ልጅ ነው ያለው እግዚአብሔር? አንድ። ብዙ ልጆች አሉ። አሃ የእንትን እሺ እነማን ናቸው ሌሎች? እስኪ ንገረኝ። ኦኬ እስራኤል ልጅ ነው ታውቃለህ? እሱ እስራኤል ልጁ ነው ለእግዚአብሔር ታውቃለህ? ማን ልጁ ነው? እስራኤል ልጁ ነው። እስኪ ማስረጃ። ለዚያውም የበኩር ልጅ ነው። በጣም የሚገርም ላሳየህ። ያው እግዚአብሔር እንዲህ ይላል፣ እስራኤል የበኩር ልጄ ነው። ያሰላም ይገዛልኝ ዘንድ ልቀቅ አልኩት። እና እሱ እኮ የባህሪ ልጁ አይደለም፣ ክርስቶስ ብቻ ነው የባህሪ ልጁ። ወይ ባህሪ ወደሚለው እንመጣለን። ስለዚህ እግዚአብሔር ልጅ አለው አይደለ? እስራኤል ልጁ ነው። አይ እሱ ማለት እኛም እንኳን አባታችን እንለዋለን። እሱ ልጆቼ በጎቼ ድምፁን ይሰማሉ አይደል ያለ። ስለዚህ ልጁ ኢየሱስ ክርስቶስ ብቻ አይደለም ማለት ነው አይደለ? ነው የባህሪ ልጅ። እስኪ አንድ የባህሪ ልጅ የተባለ አንድ ኢየሱስ ክርስቶስ የባህሪ ልጅ ተብሏል። አዎ ነው። የት ጋር ማስረጃ ልስጥ? ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ሄደህ ብታየው አሁን የባህሪ ልጅ እንደሆነ ይገልጻል። ለምሳሌ ማለት ነው የባህሪ ልጅ የሚል የለም መጽሐፍ ቅዱስ ላይ። ይሄ ቄሶች የሸወዷቸው ነው። እሺ አንተ አሁን እንግዲህ ሙሐመድ ነብዩ ቁርአን ወርዶታል ብለህ የምታመን ከሆነ ማለት ነው ነብያቶች የሱን አስተምሮ ሰብከዋል ብለህ ታምናለህ? አታም? አዎ ሰብከዋል። የትእዛዛት ሁሉ ፊተኛ። እሺ አልወለደም አልተወለደም ብሎ የሰበከ አንድ ነብይ ስጠኝ ከሙሐመድ ነብዮች። ተረጋጋቀስ ብለህ አምላክ ወለደ አልወለደ ተብሎ የሚገለጽ አይደል? እርሱ ምንድነው ከተባለ ባህሪው መፍጠር ማስገኘት ነው። የሁሉ ነገር አምላክ ነው። የሁሉ ነገር አስገኝ ነው። ይሄን ሁሉ ነብያቶች ሰብከዋል። እኔ ቃል በቃል ነው የጠየቁ። ወንድማችን ወደ ሌላ ሀሳብ አትገባ። እኔ ቃል በቃል ነው የጠየቁ። መውለድ የሚባለው ነገር ለአምላክ የሚገባው አይደለም። ይሄን አምላክ አላህ Subhanahu Wa Ta'ala ስለራሱ ይናገራል። ገብቶሃል አይደል? እሺ ለዛ ነው ማለት ነው ሱራ 6:101 ላይ ሚስት ስላሌለች ነው ማልወደው ያለ ማለት ነው። እዛ አላህ Subhanahu Wa Ta'ala መግለጽ የፈለገው ነገር ምንድነው? ላስረዳህ። እሺ አዳምጥ። የነገርኩህን ሁሉ እዚህ ትተፋዋለህ፣ እኔ አስረዳሃለሁ። አብሽር። እና አምላክ አላህ Subhanahu Wa Ta'ala እዚያ ቦታ ላይ ጂኖች ሚስት አለው ብለው ተናግረው ነበረ። ልጅ አለው ሚስት አለው ብለው ይናገራሉ። ስለዚህ አምላክ አላህ Subhanahu Wa Ta'ala ደግሞ እንደሌለው
እንጂ እዛ ጋር ስለ ማርያምና ክርስቶስ ምናምን እያወራ አይደለም። ከዚያ በኋላ ወረድ ብሎ ምን አለ? ወኸለቀ ኩለ ሸይእን አለ፣ እኔ ሁሉን ነገር ፈጠርኩኝ አለ። የሁሉ ነገር ፈጣሪና አስገኚ መሆኑን እዚያው ገለጸ። ጅኖች ሚስት አለው ብለው ከተናገሩ ምን ብሎ መመለስ ነበረበት? አላህ ላ ሚስት የለኝም ማለት ነበረበት አላቸው። የቱ ጋ ነው ይሄን ያሉት ከተባለ ሱረቱል ጂን ላይ ታገኛላችሁ። እዚያ ላይ መተኸዘ ሳሒበትን ወላ ወለዳ እያሉ ይናገራሉ። ሚስትንና ልጅን አልያዘም እያሉ እውነተኛ ጅኖች ሲመሰክሩ የሐሰተኞችን ጅኖች ንግግር እየነቀፉባቸው ያንን አነሳን። አላህ ሚስት አለው ስላሉ ላ ሚስት የለኝም አላቸው። ቅዱሳኖች በዚህ በቆሸሸ አይምሯቸው ምን ተገነዘቡላችሁ? መምህሮቻችሁ ማለት ነው። አሃ ሚስት የሌለው ወንድ ስለሆነ ነው አሏችሁ። ከሙፈሲሮች አንድ አላህ ወንድ ስለሆነ ነው ብሎ የተረጎመ ይሄንን አንድ አምጡ በሏቸው። ወላሂ ከነሱ ውጭ ሌላ ማንንም አያመጡ። ከነዚህ ይሄንን ጭንቅላታቸውን ከሚሞሏችሁ ውጭ ሌላ ማንም አላህ ወንድ ስለሆነ ነው ብሎ የተናገረ የለም። ግን እነሱ ምን አሏችሁ? አሃ ወንድ ስለሆነ ነው ይሏችኋል። እሺ አንቀጽ ወንድ ስለሆነ ነው ብሎ ይፈሰራል። ሙፈሲር ማን ነው የቀደማችሁ ከእናንተ ይፈበሏቸው? የለም ከነሱ ውጭ ወደ 30 ምናምን ተፍሲሮች አሉ። ሁሉንም ላወጣላችሁ እችላለሁ። እዚያ ላይ ወንድ ስለሆነ ነው ብሎ የተረጎመላችሁ ማንም የለም። ግን እንደዛ ብሎ ይነዛቸው ያው አምላካቸው ወንድ ልጅ ስለሆነ የምታመልኩት እንበላቸው ብሎ ተናደው ነው። አንተ ቃል በቃል አምላክህ ወንድ ልጅ ነው ተብሎ ተቀምጧል። አላህ ሱብሓነሁ ወተዓላ ወንድ ልጅ ነው ተብሎ የትም ቦታ ላይ ተቀምጧል። ሙፈሲሮችም እንደዛ ብለው አልተረዱትም፣ መፍሱም አላሉም። ሉቃስ ወንጌል ምዕራፍ 1 ቁጥር 31 እነሆ ትጸንሻለሽ ወንድ ልጅን ትወልጃለሽ ተብሏል። ስለ አምላክህ ማለት ነው። አምላኬ ነው ብለህ ብታስበው አካል ወንድ ልጅ ተብሎ ቃል በቃል ተገልጿል። ይሄ ነው። እሺ ጥያቄ ያለ ቀጥል። ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። የኔ ጥያቄ እንትን ነበር፣ ከባንክ አንፃር እንደ ሸሪዓው ከወለድ ነፃ እየተባለ እንጠቀማለን እና እንዴት ይታያል? እቃ ገዝተው የሚሰጡት ነገር አሁን ከወለድ ነፃ እቃ ይገዛሉ፣ እንደዛ ነገር ነው። እሱ ነገር አልገባኝም። የባንክ ቤቱ አካል ሊሆን ይችላል፣ ሌላም አካል የሆነ እቃ ገዝቶ ሊያስቀምጥ ይችላል። ያንን እንደ ግብይት እንደ መግዛትና እንደ መሸጥ ካቀረበላችሁ፣ ለምሳሌ መኪና ገዛና አስቀመጠን በል ገብታችኋል። ያንን መኪና መጣና ዛሬ ከገዛኸኝ 1 ሚሊዮን እሸጥልሃለሁ፣ ከዓመት በኋላ ከሆነ ደግሞ የምትከፍለው 1 ሚሊዮን 100 ሺህ ብር ብሎ ሊሸጥልህ ይችላል። ከዛ በኋላ ከጨመረ ወለድ አለው ብሎ ስምምነት ካላችሁ አይቻልም። ነገር ግን ከዛ በኋላ ጊዜው ካለፈ የተስማማችሁበት ማለት ነው። በዚያ በተወሰነው ጊዜ ድረስ ግን ይሄን ያክል ቢያልፍም ባያልፍም ጊዜው 100 ሺህ ብር ጨምሮ የምትገዛው ከሆነ ይሄ ወለድ አይባልም። ይሄ በይዕ ወሽራ መግዛትና መሸጥ ነው የሚባለው። ወለድ የሚሆነው መቼ ነው? በተመሳሳይ ነገር ግብይት ሲሆን ነው። ለምሳሌ ብርም በብር ወርቅም በወርቅ ሊሆን ይችላል። ለምሳሌ ዛሬ 1 ሚሊዮን ብር ያበድርህና በዚህ 10 ቀን ውስጥ የምታመጣ ከሆነ ራሱን 1 ሚሊዮን ብር ታመጣለህ ይልና ከዓመት በኋላ ደግሞ 1 ሚሊዮን 100 ሺህ ብር ቢል ይሄ ወለድ ነው። በተመሳሳይ ነገር ተጨማሪ ነገር አድርጎ ሰዎችን ማበደር። ይሄኛው ግን እቃ መግዛት ነው። ገብቶሃል አይደል? እቃ መግዛት ነው። ስለዚህ ወለድ እንደማይሆን ታላቁ ዓሊም ሼክ ኢብኑ ዑሰይሚን ተናግረዋል። ሀዛ በይዑን ወሽራ ብለው ተናግረዋል። ይሄ መግዛትና መሸጥ ነው። ይህን ያስላልሽ። ሳሮን ሰላም፣ እንዴት ዋላችሁ? ደህና ነሽ? እግዚአብሔር ይመስገን። ከዚህ በፊት ገብቼ ነበረ፣ አጋጣሚ ሳልጨርስ ነው የወጣሁት። አስወጣኝ። አክቹዋሊ ኤኒዌይ እንትን ነው ከዚህ በፊት ጠይቄ የነበረው እንትን ነው ቁርአን ላይ ወይም ደግሞ ነቢዩ መሐመድ የተናገረውን ወንጌልና ምንድነው በአረብኛ ብቻ ከዛ በፊት የነበሩት መጽሐፎች መበረዛቸውን ኢንጂልና ምንድነው መበረዛቸውን አንደኛ፣ ሁለተኛ ደግሞ ከነቢዩ መሐመድ በፊት ሙስሊሞች የነበሩበት ቦታ አሚን ኤኒ ሎኬሽን የሙስሊም ሀገር የሚባል ወይም ደግሞ ሙስሊሞች
ያኔ ፊዚካሊ ሙስሊሞች የነበሩበት ቦታ። እሺ ሙስሊሞች የነበሩበት አህለን ሀጂ እንዴት ነው? ሚወት ላይ ነው አይሰማም። ሙሱ እንዴት ነው ወንድሜ? ደህና አልሐምዱሊላህ። ማን ነው? አልሐምዱሊላህ ሁሉ ሰላም አለን አልሐምዱሊላህ። ማን ነው? እነሱ ይጨርሱ ብዬ እኮ ነው ዝም ያልኩት በተራ እንዲሆነ ብዬ። አይ መርሐባሽ ይቀጥላል ኢንሻአላህ። እሷን እናስተናግዳለን። ጥያቄዎች ሙስሊም እንደሆኑ ነው ያልሽው። በስለ ጥያቄሽ ሳሩ አቤት ነቢያቶች ሙስሊም እንደሆኑ ማስረጃ ነው ያልሽው? ላላ ማለት በነብዩ በነበረ ሰዓት የመጽሐፉ ሰዎች እያለ ይገልጽ ነበር አይደለ? ክርስቲያንና እንትሎችን ያው እሳቸው በነበሩ ሰዓት መጽሐፉ ነበረ ማለት ነው። ከዛ በኋላ አሁን ላይ ደግሞ እናንተ ተበርዟል ትሉናላችሁ። በዚያን ጊዜ ሆኖ ተበርዟል ብሎ አላህ በእርሳቸው ላይ ያወረደውን ቃል ነው እኛ ዛሬ እያነበብን ያለ ነው። የዛኔ የመጽሐፉ ሰዎች ስላላቸው አልተበረዘም ማለት አይደለም። የመጽሐፉ ሰዎች ማለት መጽሐፉ እውነት ነው እያለ አይደለም። የመጽሐፉ ሰዎች ካለ በኋላ በቁርአን ላይ ያለውን ጥቅስ ብታነቢው ትረጁ ነበረ። የአህለል ኪታብ የመጽሐፍ ባለቤቶች ወይ ካለ በኋላ ሊመ ተክፍሩነ የሚል ነው ቀጥሎ ያለው። ለምን ትክዳላችሁ እያለ ከሃዲዎች መሆናቸውን አላህ የገለጸው። የአህለል ኪታብ ላ ተግሉ ፊ ዲኒኩም ነው ያለው። አንተ የመጽሐፍ ባለቤቶች ሆይ ሃይማኖታችሁ ላይ ወሰን የአህለል ኪታብ ካለ በኋላ ሊመ ተልቢሱን አልሐቅ ቢልባጢል ነው የሚል ነው ያለው። እውነትን ከሐሰት ለምን ትቀላቅላላችሁ? ወተክቱሙን አልሐቅ ወአንቱም ተዕለሙን፣ እናንተ እውነቱን እያወቃችሁ ለምን ትደብቃላችሁ? የሚል የወቀሳ ቃላቶች እንጂ ያሉት የውዳሴ ቃላቶች ወይም መጽሐፋችሁ ተጠብቋል የሚል ቃል አይደለም ያለው። እሺ ልቀጥል። ኦኬ አይ እንትን ነው አህለል ኪታብ ካላቸውና የመጽሐፉ ባለቤት ካላቸው አት ዘ ሴም ታይም ያው አሁን ላይ ስህተት ናቸው ማለታቸውን እየገለጸ ከሆነ ቀድሞ የጻፈው መጽሐፉ ማን ነው? አሁን ከዛ ቀድሞ በነቢዩ ኢሳ እና ማን ነው ሌላ ሙሳ ተጻፈ ከተባለ ቀጥሎ አሁን እኛ የያዝነው ማን ጻፈው? አሚን አሁን ላይ ያለው ማለት እንዴት ነው? እንዴት ተቀየረ ነው? ምክንያቱም አሁን ኦኬ አንዴ ጨርሰሽ ማለት አሁን አንተ የሆነ ነገር ስትጠየቅ ከመጽሐፍ ቅዱስና ከንትል እንደ ማስረጃ እያደረክ እየጠቀስክልን ነው ራይት። ስለዚህ ልክ ነው ማለት ነው እና ከመጀመሪያውም አላህ ያወረደው ከሆነ እንዴት አይጠበቅም? ወረደ የአላህ ቃል ከሆነ እሺ ለሁላቸውም ልመልስልሽ። እኔ ማስረጃ የማደርገው ለእኛ አይደለም፣ ለሙስሊሞች አይደለም። ምናልባት ክርስቲያን ልጆች ገብተው ሲጠይቁ ጊዜ ከመጽሐፋቸው ያ እውነት እነሱን የሚከተሉት እውነት ነው ብለው የሚቀበሉት መጽሐፍ ስለሆነ ከዚያ ላይ ያለውን እውነታዎች ነው የምናሳያቸው እና የምንገልጥላቸው። አንደኛ እሱ ነው። ሁለተኛ ነገር ምንድን ነው? ለመጽሐፉ ያለን አመለካከት ለሶስት ይከፈላል። አሁን ላይ ላለው የመጀመሪያ እነዚህ መሰረታቸው ከነቢዩላህ ሙሳ እና ከዒሳ ነበር መሰረታቸው። ከዚያ በኋላ ግን ሰዎች እነዚያን በረዟቸው። ለምን አላህ ቃሉን አልጠበቀም የሚለው ጥያቄሽ አምላክ አላህ ስብሐነሁ ወተዓላ የጥበቃ ዋስትናውን የሰጠው ከነቢያቶች በኋላ ለተነሱት ህዝቦች ነበር። አደራ ይህን መጽሐፍ ለሚቀጥለው ትውልዳቸው ጠብቁ ብሏቸው ነበር። እነዚህ ሰዎች ፈተናውን ወደቁ። ገብታችኋል? ሊጠብቁት አልቻሉም። አላህ ይህም በቁርአን ላይ ቃል በቃል ይነግረናል። ወኢዝ አኸዘ አላሁ ሚሳቀ አለዚነ ኡቱል ኪታበ ለቱበይኑነሁ ሊናሲ ወላ ተክቱሙነሁ ፈነበዙሁ ወራአ ዙሁሪሂም ይላል። ወሽተረው ቢሂ ሰመነን ቀሊላ ፈቢእሰ ማ የሽተሩን ይላል። ከነዚያ ከመጽሐፉ ባለቤቶች ቃል ኪዳንን በያዝኩኝ ጊዜ ይላል አምላክ አላህ። ምን የሚል ቃል ኪዳን? ልትጠብቁት እንዲሁም ለቀጣይ ትውልድ ልታስተላልፉት፣ ላትበርዙት፣ ላትጨምሩ፣ ላትቀንሱ አልኳቸው። እነሱ ግን ቃሌን ከበስተጀርባቸው ወረወሩት፣ አልጠበቁትም እያለ ይናገራል። ያ ነው እና በዚያ ላይ ያለው እውነታዎች እስካሁን ድረስ ትክክለኛ የነቢያት ትምህርት ቅሪቶች አሉ ብለን እናምናለን በውስጡ ማለት ነው። ለዚያም ነው ነቢዩ ሰለላሁ ዐለይሂ ወሰለም ይህን መጽሐፍ ለሶስት ከፍለው ገልጸውልናል። አንደኛ በውስጡ ያሉ እውነታዎች አሉ።
ይፈሻል። እነዚያን እውነት ናቸው ብለን እናረጋግጣቸዋለን፣ አንክዳቸው። አላህ በቁርአን ላይ ታቸው ከሆነ ሙሰድቀን ሊማ በይነ የደይህ እያለ ይገልጻል። ብዙ ጊዜ ከበፊቱ ያለውን እውነታ የሚያረጋግጥ የሆነ መጽሐፍ ነው ቁርአን ይላል። ቁርአን ያንን በዛ ውስጥ የሚገኙትን እውነታዎች እንደ እውነተኝነታቸውን ይመሰክርላቸዋል። ለምሳሌ ከተባለ ለምሳሌ የትእዛዛት ሁሉ ፊተኛይቱና መጀመሪያይቱ እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው የሚለው የነቢያት ትምህርት ሙሴም ክርስቶስ የሚያስተማሩት አዎ በእስልምና ልክ እንዲሁ የትእዛዛት ሁሉ ፊተኛና መጀመሪያው አምላክ አንድና ብቸኛ ነው፣ በእርሱ ላይ ቅንጣት አጋር የለውም የሚል እንደሆነ እናገኛለን። ስለዚህ ይህን ያረጋግጠዋል። ሁለተኛ ነገር ሌላ ምንድን ነው? የነቢያቶች ነቢይነት። ለምሳሌ ሙሴ ነቢይ ነው ወይ ብንባል አዎ እውነት ነው እንላለን። ምናም አላህ ስብሐነ ወተዓላ በቁርአን ላይ ያረጋግጡታል። ስለዚህ መሲሁ ልክ እንዲሁ በድንግልና የተወለደ ብቸኛው ልጅ እንደሆነ እናምናለን። እናቱ ማርያም እንደሆነች እናምናለን። ገብታችኋል? እርሱ ያለ ወንድ ዘር ፈሳሽ እንደተወለደ ይሄን ሁሉ እናረጋግጣለን። ልክ እንዲሁ በእስራኤል ምድር ላይ አምላክ አላህ የመረጠው ጻድቅ መልእክተኛ እንዳደረገው እናምናለን። ልክ እንዲሁ ሙታንን የማስነሳትን ተአምር እንደሰጠው፣ ዓይንን የማብራት ተአምር እንደሰጠው፣ ልክ እንዲሁ ለምጽ ያለባቸውን የመፈወስ ማንኛውም አካላዊ በሽታ ያለበት መጥቶ በመሲሁ ዘንድ ፈውስን ሳያገኝ አይመለስም ነበር ብለን እናምናለን። ይህን ሁሉ አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ አረጋግጦታል። ይቻላል። ስለዚህ ለሶስት ከፍሎ ያያቸዋል። አንደኛ በውስጡ ያሉ እውነታዎችን እነዚህን ያረጋግጣቸዋል ቁርአን። ሁለተኛ በውስጡ ያሉ ስህተቶች ብሎ ቁርአን የገለጻቸውን እነዚያን ስህተት ናቸው ብለን ደግሞ እናምናለን። ይባቸዋል። ሶስተኛ በውስጡ የአምላክንም ሆነ የነቢያትን ክብር የማይነኩ ሆነው ግን እውነትም ናቸው ሐሰትም ናቸው ተብለው ያልተገለጹ በቁርአን ላይ እነዚያን እንደመጡ እናልፋቸዋለን። ለምሳሌ ኢሳይያስ የሚባል ነቢይ እናገኛለን። ቦታቸዋል አይደል? በቁርአን ላይ ኢሳይያስ የሚባል ነብይ አለ ብሎ አላህ አልገለጸልንም። አይ የለምም አላለንም። ስለዚህ ይሄን ነብይኛ አንክደውም አናረጋግጠውም። ምክንያቱም አምላክ አላህ ሱብሓነሁ ወተዓላ ስማቸውን ያልጠቀስኩላችሁ በርካታ ነብያቶች አሉ ብሎናል። ምናልባት ከነዛ ሊሆን ይችላል። አይ ነው ብለን ደግሞ እኛ አምላክ ያልነገረንን በራሳችን አይ በቃ ይሄ ነብይ ነው ብለን አንቀበልም። አምላክ አላህ ሱብሓነሁ ወተዓላ ስሙን ስላልገለጸልን። ልክ እንደው ሁለተኛው ደረጃ ላይ በመካከል ላይ የጠቀስኩልሽ አለ። እሱ ምንድነው? ከይቅርታ ጋር እንደ ስልክ ላንሳ። ታብታብ አድርጉ ጋይስ። ሰላም አለይኩም ብያለሁላችሁ። ታብታብ አድርጉ። ኔትወርክ እየያዘ ነው። ታብታብ አድርጉለት። ሰላም። እሺ። እና ሁለተኛው ልጥቀስልሽ። እሱ ምንድነው? ቁርአን ስህተት ናቸው ብሎ የገለጻቸውን ነገራቶች በመጽሐፍ ቅዱስ ላይ የምናገኛቸው ነገራቶች እነዛን ስህተት ናቸው ብለን ደግሞ እናምናለን። ለምሳሌ ከተባለ ለምሳሌ አንዳንድ ታሪኮችን ላንሳልሽ። የሙሴን ወንድም አሮንን ታውቂያለሽ? ነቢይ ነው እንደ መጽሐፍ ቅዱስ። ይሄ ነቢይ ለእስራኤል ሰዎች የወይፈን ጣዖት የሰራላቸው ከወርቅና ከብር አቅልጦ እሱ እንደሆነ ይናገራል መጽሐፍ ቅዱስ። አምላክ አላህ ይሄን በቁርአን ላይ በፍጹም ይሄ ስህተት ነው አለ። በፍጹም ያኔ የላኩት ነቢይ ጣዖትን አልሰራላቸውም አለ። ሳሚሬ የሚባል ሰው ነው የሰራው ብሎ በሱራ ጣሃ ላይ ሙሉ ታሪኩን ገለጸው። ይህ መጽሐፍ ቅዱስ ግን በዚህ በታላቅ ነቢይ ላይ ይሄን ነገር ተናግሮበታል፣ ዋሽቶበታል። ኦሪት ዘጸአት ምዕራፍ 32 ከቁጥር 1 ጀምረሽ ሄደሽ ብታነቢው ይህ ታላቅ ነቢይ የሙሴ ወንድም አሮን ለእስራኤል ሰዎች ጣዖት እንደሰራ ይናገራል። ይህ ነው አምላካቸው ብሎ እንደሰጣቸውን እንዳስመለካቸው ሁሉ ይናገራል። ነቢይ የሆነው ጣዖት እያስመለከ ማለት ነው። አምላክ አላህ ከዚህ ከታላቅ ነቢይ ተከላከለበት። አያችሁ፣ ቁርአን የመጣው የነቢያትን ክብር ሊገልጽ ነው። በነቢያት ላይ የሌለን ነገር የተናገረባቸውን ሊያጸዳላቸው ይዟቸዋል። አንደኛ ይሄ ነው። ሌላ ልክ እንዲሁም ያዕቆብ ለምሳሌ በረከቱን ያገኘው ከወንድሙ ከኤሳው አጭበርብሮ ሰርቆት እንደሆነ ይገልጻል መጽሐፍ ቅዱስ። ማንን አጭበርብሮ ከተባለ አባቱን ኢስሐቅን። መጽሐፍ ቅዱስ ላይ ምን ይላል? ኢስሐቅ ማየት የተሳነው ሰው ነበር። ተመልከቱ። ከዚያ በኋላ ያዕቆብ የራህማን ነው እናቱ መጣችና ርብቃ የኢስሐቅ ሚስት የያዕቆብ እናት ማለት ነው፣ ሂድና አንተ ፍየል አርደህ ጠብሰህ እሱ ይሄንን ነገር እሱ አገዘችው። እኔ ኤሳው ነኝ ብለህ አባትህም አያይም፣ እኔ ኤሳው ነኝ ብለህ ይሄንን ስጠው ቀድመህ፣ ከዛ በረከቱን አንተ ተቀበልበት አለችው። ወጥቶ ነበር ወንድሙ። ከዛ ያዕቆብ ይሄን ነገር ይዞ ሄደ ወደ አባቱ፣ ቀረበ ወደ አባቱ። ማነህ ልጄ ሲለው ስለማያየው ሸወደው።
እኔ ልጅ ኤሳው ነኝ አሉ። ተመልከቱ፣ ነቢያትን አጭበርባሪዎች ናቸው እያሉ አምላክ አላህ ሱብሓነሁ ወተዓላ ደግሞ በቁርአን ላይ ይሄንን ነገር ስህተት ነው አለ። እኔ ራሴ ነኝ የባረኩት ያዕቆብን ብሎ መሰከረለት። በፍጹም በረከት የአምላክ በረከት በስርቆትና በማጭበርበር ሲጀመር የሚገኝ አይደለም። ገብታችኋል አይደል? በደንብ ካስተዋለው አምላክንም ሳይቀር አጭበርብሯል የሚል ትርጉም ይሰጣል። አምላክን ሳይቀር አጭበርብሮ በረከትን ማግኘት ማለት እንዴት ነው? አምላክንም ሆነ ነቢያትንም በፍጹም ያዕቆብ አላጭበረበረም። አምላክ አላህ ራሱን የመረጠው የአምላክ በረከት ሲጀምር ከአምላክ ዘንድ በመመረጥ የሚሰጥ እንጂ እንዲህ በማጭበርበር የምታገኘው ነገር አይደለም። አላህ ለዚህ ነው ቁርአን ላይ በሱራ ሷድ ላይ ይህንን ሲናገር ምን ይላል? ወዝኩር ኢብራሂም ወኢስሐቅ ወያዕቁብ ኡሊል አይዲ ወልአብሳር ኢና አኽለስናሁም ቢኻሊሰቲን ዚክረ ዳር ወኢነሁም ዒንደና ለሚነል ሙስጠፊን አልአኽያር ይላል። ሙሐመድ ሆይ በዚህ በቁርአንህ ላይ በሰጠሁህ ላይ አብርሃምን፣ ኢስሐቅን፣ ያዕቆብን አንሳቸው እነሱ ከእኔ ዘንድ በእኔ የተመረጡ ናቸዋል። አጭበርብሮ የወሰደ አይደለም በረከቱን ያዕቆብ። ይህን ሁሉ ክብር ገለጸለት። ሌላ ልጨምርልሽ፣ ሰለሞንን ታውቂያለሽ? ሰለሞን እንደ መጽሐፍ ቅዱስ ላይ በጣም የረከሰ ሰው እንደሆነ እናገኘዋለን። አምላክን ክዶ ጣዖትን አምልኮ ለጣዖት አምልኮ ቤተ አምልኮ ሰርቶ ገብቶሻል አይደለ? በጣዖታውያን ሴቶች ተሸውዶ እንደ ካደ ምናምን ይገልጸዋል መጽሐፍ ቅዱስ። ነገር ግን አምላክ አላህ ሱብሓነሁ ወተዓላ ሰለሞንን ሲገልጽልን በቁርአን ላይ ሌላ ታሪክ ነው። እጅግ በጣም ለፈጣሪው ታዛዥ የነበረ ሰው ነው። ገብታችኋል? ከንግስናው ጋር የአምላኩን ትእዛዝ የጠበቀ ሰው ነበር። ወማ ከፈረ ሱለይማን ብሎ ተከላከለለት። ሰለሞን በፍጹም አልካደኝም፣ በእኔ ትእዛዝ ላይ ቀጥ ያለ ነበር እያለ ይናገርለታል። እዚያ ላይ እንደ ካደ አምላኩን የተነገረውን ማለት ነው። እና እንዲህ አይነቶችን በርካታ ነገራቶች ልክ እንዲሁ ያዕቆብ ከአምላኩ ጋር ትግያ ተጋጥሞ አምላክን እንዳሸነፈ ይገለጻል መጽሐፍ ቅዱስ ላይ። አምላኩን ያዕቆብ በጣም የሚፈራ ሰው እንደነበረ ቁርአን ላይ ታሪኩን ገለጸለት። ልክ እንዲሁ ሎጥ መጽሐፍ ቅዱስ ላይ ከሁለት ሴት ልጆቹ ጋር አስካሪ መጠጣት ጠጥተውት እዚያ በኋላ ከሁለት ሴት ልጆቹ ጋር ወሲብ ፈጽሞ አስረግዞ አስወልዷቸዋል ይላል መጽሐፍ ቅዱስ። ገብታችኋል? እንዲህ አይነቶችን ታሪኮች አላህ ሱብሓነሁ ወተዓላ ከነቢያቶቹ ክብር ተከላከለላቸው። ይህ ነው። ይቅርታ እንዴ አቋርጥ። ኦኬ፣ በመጀመሪያ የይስሐቅና የያዕቆብ ታሪክ ላይ ራሱ ታላቅየው ታላቅነቱን በምስር ሸጠ የሚል ታሪክ አለ። እሱን ካላየኸው ምናልባት እሱን አንደኛ። ሁለተኛ ደግሞ ታላቅነቱን ሸጠ፣ ያኔ አምላክ ማታለል ሳይሆን ታላቅነቱን ስለሸጠ እሱም አንድ በቃ የታላቁን በረከት ወሰደ ነው፣ ምርቃት፣ የአባቱ ምርቃት። ሲቀጥል ደግሞ ነቢያት ቢሆኑም ነቢያት ስህተት አይሰሩም ብለን አናስብም እኛ። ሁሉም ነቢያት ፍጹማን አይደሉም። የሰው ልጅ መልአክ አይደለም፣ ሰዎች ስለሆኑ ስህተትን ሰርቷል ብለን እናስባለን። ሲቀጥል ነብዩ አሮን ነብይ አይደለም፣ አሮን በመጽሐፍ ቅዱስ ነብይ አይደለም፣ የሙሴ ወይ ነብይ ነው። ማስረጃ ለስተሽ አሮን ነብይ ነው። ማስረጃ ለስተሽ የተሰሰሽ ነው። አሮን ነብይ ነበር በመጽሐፍ ቅዱስ። አዎ ነብይ ነው በመጽሐፍ ቅዱስ ነብይ ነው። ኦኬ ተሳስቼ ሊሆን ይችላል። ግን ደግሞ እንዳልኩህ ነው፣ ጊዜ ከመንፈጅ እንትን ይላሉ፣ ነቢያት ስህተትን ይሰራሉ። ቆይ እግዚአብሔር ሙሴን እኔ ለፈርዖን አሮን ነብይ ነው። እሺ ነቢያት ስህተትን ሊሰሩ ይችላሉ። ላይክ ነቢዩ ዳዊትም ስህተትን ሰርቷል። ስህተት ይሰራሉ ብለን ነው የምናስበው፣ ያኔ ሰዎች ስለሆኑ። ሰለሞንም ቢሆን እንደዛ በሴቶች ፍቅር ታውሮ ያንን አደረገ። ግን ደግሞ ወደ አባታቸው ወደ አምላካቸው መመለሳቸውን ነው ዋናው ፖይንት። ነቢያት ቢሆንም ይሳሳታሉ። ጨረሽ? ይሰማሻል? ሚውት አድርጌ ነው ያቀጠል እኮ። ከዚህ መጨረሻ ላይ ሀሳብሽ ምንድን ነው? አሁን መጽሐፉ ተበርዟል የምንላቸው ከነዚህ አንጻር ነው። ለነቢያቶች እና ለአምላክ የማይገቡ ክብሮችን ይገልጻል። ስለ አምላክ ብዙ ያላነሳት ነገር አለ። እነዚያን ሁሉ የማይገቡ ነገራቶች ቁርአን የመጣው እነዚህን ለማስተካከል ነው እንጂ አሁን መጽሐፉ ላይ የተበረዘው አሁን የእያንዳንዱ ታሪክ ላይ እያንዳንዱ ነገር ላይ የተበረዘ ነገር ነበር። እሱን ለማስተካከል ቁርአን ተጻፈ ነው ፖይንቱ። ብዙ ትርጉሞች አሉት። አንደኛው ነው እሱ በጣም ብዙ ትርጉም አለው። ይህ ነው ለምሳሌ ነቢዩ በነበሩበት ሰዓት ነቢ መሐመድ በነበሩ ሰዓት ተከታዮቻቸውን ወደ ኢትዮጵያ ልከው ነበር አይደል? በሰዓቱ ኢትዮጵያ ክርስቲያኖች ነበሩ፣ ያው ተቀብሏቸው ነበር የሚል ታሪክ አለ።
የለም ክርስቲያኖች ካልወጡልን ብለው እንዳውም ተቃውሞ ወጥተውበታል። ነጃሽ ላይ ነጃሽን የተቀበላቸው ነብዩ ሰለላሁ ዐለይሂ ወሰለም ወደ ነጃሺ ነው ሰሃቦቻቸውን የላኩት። አንድ ይህን ታሪክ ላስተካክልላቸው። ይህን ታሪክ የነገረችን ራሷ የነብዩ ሰለላሁ ዐለይሂ ወሰለም ሚስት የሆነችው እሙ ሰለማ ነች። እሙ ሰለማ ወደ ኢትዮጵያ ከመጡት መካከል ነች። ለምን ሂዱ እንደተባሉ ወደ ማን ሂዱ እንደተባሉ የኢትዮጵያ ክርስቲያኖች እንዴት አቀባበል እንዳደረጉ ታሪኩን ልንገራቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢዝሃቡ ኢለል ሐበሻ ፈኢነ ቢሃ መሊከን ላ ዩዝለሙ ዒንደሁ አሐድ አሉ። ወደ ሀበሻ ሂዱ አሉ። በሀበሻ ሀገር ላይ ማንም ሰው የማይበደልበት ንጉስ፣ ፍትሃዊ ንጉስ አለና ከዚያ ሀገር አሉ። ወደ ማን የላኩት? ፍትሃዊ ንጉስ ስላለ በዚያች ሀገር ነው እንጂ ቅርብ ሀገር ነበሩ በሰዓቱ። ነገር ግን ያ ሀገር ፍትሃዊ ንጉስ እንደሆነ ነቢዩ ሰለላሁ ዐለይሂ ወሰለም ተናገሩለት። አያቸው አይደለ? ይህ ነው ኢዝሃቡ ኢለል ሐበሻ ፈኢነ ቢሃ መሊከን ላ ዩዝለሙ ዒንደሁ አሐድ። አንድ ይሄ ነቢይነታቸው ማረጋገጫ ይሆናቸዋል። የሚገርመው ለምን ከተባለ ነቢዩ ሰለላሁ ዐለይሂ ወሰለም ከዓለማት መንግስታት በሰዓቱ የመረጡት እሱ ነው። ሂደው ኢትዮጵያ የተውት ነው ወይ እንዴት እንደሚፈርድ አይደለም፣ ከአምላክ ዘንድ ስለተነገራቸው ነበረ። እንዳሉትም በሄዱ ጊዜ ፍትሃዊ መሪ ሆኖ ተገኘ። ያካል አንድ ነቢይ የሩቅንና የድብቅ ነገራቶችን ትንቢትን ቀድሞ ሲናገር ጊዜ ባልተገኘበት ቦታ ላይ ይናገራል። በተናገረው መሰረት ሆኖ ይገኛል ያ ነገር። ከዚያም ነብዩ ሰለላሁ ዐለይሂ ወሰለም አምነው ሰሃቦች ሄዱ ወደ ሀበሻ። ከሄዱ በኋላ የሀበሻ ንጉስ የኢትዮጵያ ንጉስ ጋር ደረሱ። ይወጣቸዋል። በደረሱ ጊዜ በዚህ ጊዜ የመካ ከሃዲያኖችና ሹማምንቶች ሙስና አስይዘው ሁለት ሰዎችን ሄዱና ወርቅና ብር አስይዘው ለኢትዮጵያው ንጉስ ይህን ሰጣችሁ፣ እነዚህን ወደ አንተ ተሳደው የመጡትን ስደተኞች አሳልፈ ስጠን ብለዋል የመካ ሹማምንቶች ብለው ለሁለት ሰዎች ላኩ። ተመልከቱ የነብዩ ሰለላሁ ዐለይሂ ወሰለም ንግግር ምን ያክል እውነት እንደሆነ እዚህ ጋር ትረዳላችሁ። ወዲያውም እነዚህ ሰዎች ወርቅና ብርን ተሸክመው መጡ ወደ ኢትዮጵያው ንጉስ። ንጉስ ሆይ ያሉት ከፊት ቆመው፣ እኛ ከመካ ሹማምንቶችና ንጉሶች የተላክን ወደ አንተ ሀገር ተሳደው የመጡ የሀገራችን ሰዎች አሉ፣ እነዚህም አጥፊዎች ናቸው ምናምን ብለው ስማቸውን ከተናገሩ በኋላ ይህንንም ገንዘብ ሰጥተናሃል ብለዋል ንጉሶች፣ አሳልፈህ እንድትሰጠን አሉት። የፍትሃዊነት መሪነት መገለጫው ምንድን ነው? ሙስናን የማይቀበል መሪ ነው አይደለ? ወዲያው ምንድን ያላቸው? ከነዚህ ሰዎች እውነቱን ሳልሰማ በእነርሱ ላይ ልፈርድ አልችልም አለ። የመጀመሪያው ተመልከቱ። እውነተኛ መሪ፣ ፍትሃዊ መሪ መገለጫው የሁለቱንም የከሳሽና የተከሳሽን ድምፅ ሳይሰማ ፍርድ አይሰጥም። ያው ነው ተመልከቱ። ከነዚህ ሳልሰማ አልፈርድም አለ። ሁለተኛ ይሄን ብር ልቀበላችሁ አልችልም ውሰዱ ነው ያላቸው። ተመልከቱ። ከዚያ በኋላ ከነሱም ሰማቸው። ምንድነው ለምንድነው እንድትመጡ ያደረጋችሁ ምንድን ነው አላቸው። ነጃሺ ጠየቃቸው። እንዳለ ሰሃቦችን ሰባስቦ ተወክሎ የተናገረውም የነብዩ ሰለላሁ ዐለይሂ ወሰለም ያጎታቸው ልጅ የነበረው ጃዕፈር ብን አቢ ጣሊብ ነበር። እሱ ወጣና ተናገረ በንጉሱ ፊት። ንጉስ ሆይ እኛ ወደ ሀገር የመጣ ነው በመካ ምድር ላይ ግፍና በደል በበዛብን ጊዜ ነቢያችን ወደ አንተ ሀገር እንድንሄድ ልከውን ነው። በዛች ሀገር ላይ ሄዱ ፍትሃዊ መሪ ይገኛል ብለው ስለነገሩን ነው። ለዚህ የመጣ ነው ብለው ተናገሩ። ከዚያም እነዚህ ሰዎች ቆሙና እነዚያ ተልከው የመጡት ከመካ ምን አሉ? አይ እነዚህ ሰዎች ውሸታቸውን ነው። አዲስ መንገድን አምጥተው በአባቶቻችን በቅድመ አያቶቻችን የሌለን መንገድ አምጥተው አማልክቶቻችንን የሚያወግዝ የሆነ ነብይ እየተከተሉ ያው ጣዖቶቻቸውን ስተት ናቸው ብለው ስለተናገሩባቸው ለዚህ ነው ምናምን ብለው ተናገሩ። ንጉሱም ወደ እነሱ ዞሮና እውነት ነው የሚሉት ብሎ ጠየቃቸው። ከዚያ በኋላ ያ አዩሃል መሊክ አንተ ንጉስ ሆይ አሉት፣ ኢና ኩና ፊል ጃሂልያ ነዕቡዱል አስናም፣ እኛ በጃሂልያ ዘመን ያ ማለት ነብዩ ሰለላሁ ዐለይሂ ወሰለም መጥተው ሳያስተምሩን ጣዖት አምላክ ያልነበረን ከነዚህ ሰዎች ጋር ብለው ተናገሩ። ነገር ግን ሙሐመድ መጥቶ ወደ አንዱ አምላክ ብቻ ወደ አብርሃም ወደ ኢስሐቅ ያዕቁብን አምላክ አምልኩ ብሎ ጥሪ ያደረገልን፣ እኛም ጣዖቶችን ትተን በእሱ አስተምሮ ምክንያት አንዱን አምላክ ማምለክ ጀመርን። እኛ ልክ እንዲሁ አጸያፊ ስራዎችን የምንሰራ የምንሰርቅ ነበር በጉልበታችን። ያንን ነገር አስተወና አስተማረን። ዝምድናን የምንቆርጥ ነበር፣ ዝምድናን እንድንቀጥል አስተማረን። ጽድቅን ነገር ሁሉ አስተማረን፣ ከክፉ ነገር ሁሉ እንድንርቅ አደረገን ብለው ይህን ሁሉ መሰከሩ። በዚህ ጊዜ ነብይ እንደሆነ ይሄንን ሰማ ንጉሱ። ምንድን ነው ያልከኝ? ሙሐመድ ነው ያልከኝ አለው። አዎ ሙሐመድ። ሀል ነዘለ ዐለይሂ ሸይኡን ብሎ ንጉሱ ጠየቀው። እስኪ ነብይ የምትሉት አካል የሆነ የወረደለት ቃል አለ ከአምላኩ ዘንድ ብሎ ጠየቀ። በላ አዩሃል መሊክ አሉት። አዎ ንጉስ ሆይ የወረደለት ቃል አለ። ምንድን ነው እሱ አላቸው። ቁርአን ወርዶለታል አሉት። ከዚያ ልታነቡልኝ ትችላላችሁ የተወሰነ አላቸው። አዎ እናነብልሃለን አሉት።
ብልጥላቸውና ሰሃቦች ሱራ መርየም የማርያምን ምዕራፍ አነበቡለት። ምክንያቱም ንጉሱ ክርስቲያን ነበር። የኢትዮጵያው ንጉስ ይላቸዋል። ሱራ መርየምን የማርያምን ሱራ ሲያነቡለት ጊዜ በከን ነጃሺ አለቀሰ። ከእርሱ ጋር ያሉ ቀሳውስትና መነኩሴዎችም አለቀሱ። ቃል በቃል በቁርአን ላይ ያሳያቸዋለሁ። ቀሳውስትና መነኩሴ ብሎ አላህ እየጠራቸው አለቀሱና ያንን በሰሙ ጊዜ ነጃሺ ምን ነበር ያለው? ወደ እስልምና ተቀበለ፣ አመነ። እንዳመኑ እንደሰለሙ ቁርአን ላይ ያለው ማስረጃ አለ። ይወታቸዋል። በከን ነጃሺ አለቀሰና ምን አለ? አሁን ያነበባችሁልኝ ቃል ለቀደሙት ነብያቶች ሲሰጠው ከነበረ ቃል ከአንድ ምንጭ የተቀዳ ቃል እንጂ የሚለይ አይደለም ብሎ ወዲያው መሰከረ። ምክንያቱም የዛኔ የነበሩ ንጉሶች ካጠገባቸው ያሉ ቀሳውስቶችና መነኩሴዎች የሚያነቡ ነበሩ፣ የሚያውቁ ነበሩ። እውነታውን ወዲያው እስልምናን የተቀበለው ነጃሺ እንደተቀበለ በቁርአን ላይ ቀሳውስትና መነኩሴ እያለ ስማቸውን እየጠራቸው አሳያቸዋለሁ። ሱረቱል ማኢዳ ላይ ይገኛል። ለተጅደነ አሸደ ናሲ አዕዳወተን ሊለዚነ አመኑ ልየሁድ ወለዚነ አሽረኩ ወለተጅደነ አቅረበሁም መወደተን ሊለዚነ አመኑ ለዚነ ቃሉ ኢና ነሳራ ይላል። እነዚያ ክርስቲያንን ብሎ የተናገሩ ካለ በኋላ ዛሊከ ቢአነ ሚንሁም ቅሲሲነ ወሩህባና ከእነርሱ መካከል ቀሳውስቶችና መነኩሴዎች ነበሩ እያለ ይናገራል። ወአነሁም ላ የስተክቢሩን እነዚያም ከእውነት የሚኮሩ አልነበሩም አለ። ወኢዛ ሰሚዑ ማ ኡንዚለ ኢለ ረሱል አለ ወደ መልእክተኛ ያወረድኩትን ቃል ቁርአንንም በሰሙ ጊዜ አለ ተራ አዕዩነሁም ተፊዱ ሚነ ደምዒ ሚማ ዓረፉ ሚነል ሐቅ ካወቁት እውነት የተነሳ አይናቸው እንባ ስታነባ ታያላችሁ አለ። አለቀሱ ነጃሽና ከእርሱ ጋር ያሉት። ከዚያ ምን አሉ? የቁሉና ረበና አመና ጌታችን ሆይ አምነናል አሉ ይላል። ፈክቱብና መዐ ሻሂዲን እኛንም ከመስካሪዎቹ ጻፈን አሉ። ወማ ለና ላ ኑእሚኑ ቢላሂ ወማ ጃአና ሚነል ሐቅ አለ ነጃሽና ከእርሱ ጋር ያሉት። እኛ ማን ስለሆን ነው በአንዱ አምላክ በአላህ የማናምነው እንዲሁም የመጣልንን እውነታ የማንቀበለው ማን ስለሆነ ነው እኛ አለ። ወነጥመዑ አን ዩድኺለና ረቡና መዐል ቀውሚ ሳሊሒን አላህ እኛንም ከደጋጎቹ እንዲያካትተን እንማጸነዋለን ብለው ተናገሩ ይላል። እንዳለ ሙፈሲሮች ጋር ብትሄዱ ይህ ሃዚሂል አያ ነዘለት ፊ ነጃሺ ወመን መዐሁ ይላሉ። ይህ ቁርአን አንቀጽ የወረደው ስለ ነጃሽና ከእርሱ ጋር ስለነበሩ ቀሳውስቶች ነው ብለው ይናገራሉ። ከዚያ በኋላ ነበር የኢትዮጵያ ክርስቲያኖች አመፅን ያስነሱበት። ይሄን ኡሙ ሰለማ የነብዩ ሰለላሁ ዐለይሂ ወሰለም ሚስት የአይን እማኝ በቦታው የነበረችው ትናገራለች። ሙስነድ አሕመድ ላይ ምን አለች? ከዚያም በኋላ የኢትዮጵያ ክርስቲያኖች ተነሱበት በንጉሱ ላይ በዚች ሀገር ላይ እንዴት እነዚህን እንግዶች አመቻቸህላቸው ብላ ማለት ነው ብለው የት የሚገኙ ክርስቲያኖች አለች ገምታት ከናይል አጠገብ የሚገኙ ክርስቲያኖች ተነሱበት ከባህሩ ማዶ ያሉት ብላ ተናገረች። ወዲያውም ይሄን በተነሱበት ጊዜ ንጉሱ አመጽ ባስነሱበት ጊዜ የዛኔ በቃ ራሱ ሊሄድላቸው ወሰነ። ሰሃቦች ጠየቁት፣ በእኛ ምክንያት ነውና ይህ ሊሆንብህ የቻለው እኛ ከአንተ ጎን እንሰለፍልህ ወይ አሉት። እናንተ እንግዶቼ ናቸው አላቸው። ወደ አምላክ ወደ አላህ ብቻ ተማጸኑ ብሎ ነው የነገራቸው። ወዳው ነጃሺ ሄዳ ሰሃቦች ዱዓ አደረጉ። ወዳው አምላካችን አላህ ሆይ ነጃሽን በምድር ላይ አመቻችለት ብሎ ተማጸኑ። ወዳው ነጃሺ ሄዶ ድል አድርጎባቸው መጣ። ስለዚህ ኢትዮጵያ ክርስቲያኖች ተቀብለዋል ሙስሊሞችን እያሉ የሚሸውዷቸው ውሸት ነው። ገብታችኋል? ወላሂ ላዚም ውሸት ነው። የነብዩ ሰለላሁ ዐለይሂ ወሰለም ሚስት ራሷ ተናግራለች። በቦታው ላይ የነበረችው ካልወጡልን ብለው የኢትዮጵያ ክርስቲያኖች አምፀው ነበር ሰሃቦች ላይ ካልወጡልን ብለው ንጉሱ ነው ሂዶ ደምስሷቸው የመጣው። ጭራሽ አምፀውበት ነበር እንዋጋሃለን ካላስወጣህ ብለውት። ገብታችኋል አይደለ? ይሄ ነው። በፍጹም አልተቀበሏቸውም። ከዚያ በኋላ ሰሃቦችም ሀገሩ ሲረጋጋ ጊዜ ወዲያው ተመልሰዋል ሄደዋል። ስብከት ነው ጠይቅ ወንድሜ ጠይቅ። ወይ ስብከት ልሰብክ ነው? ገብተን እኮ እየጠበቅን ነው። ኦኬ አይ እኔ አንዴ ጨርስ ብዬ ነው። ሜርሲ አንዴ ልጨርስ እንዳላቋርጥህ ብዬ ነው። አክቹሊ በየትኛውም አሁን ባልካቸው ነገሮች አልስማማም፣ ግን that's not my point. okay so አሁን my point is ከላይ ያለው ልጅ መተናሰ ይሄ ነው እውነታው። እሺ ተቀብለውናል ምናምን ብለዋቸው እየሸወራቸው ነው። ከላይ ያለው ልጅ ነው እኔ ባይቀበላቸውም አሮብ ማይንድ አንዴ ቆይ ሜት ነው። ከላይ ያለው ልጅ አለ አሎ የለም። እሺ ቀጥይ። እሺ ሳራ እኔ ነው ውሱ አይደለም ከላይ ያለው መሰለኝ። እሺ ሳራውን ተቀጥይሽ። እሺ ያ የኔ ነጥብ ስላልሆነ አሁን እሱ ውስጥ እንትን አይደለም። ስለዚህ እኔ ለኔ የፈለኩት በሰዓቱ ክርስቲያኖች እዛ እንደነበሩ ኮንፈርሜሽኑን ነው ነበሩ። እዛ ነው ኢትዮጵያ ውስጥ ቅድሚያ ክርስቲያኖች ነበሩ። እንደዛ በተመሳሳይ እንደ ኢትዮጵያ እንደ ግሪክ ኦር ኤኒ ኦልድ ምንድን ነው
ብዙ እድሜ ያላቸው ሀገራቶች ውስጥ አንድ ሀገር ጥቀስልኝ እስላሞች የነበሩበት ሙስሊም የተባሉ ተብሎ የተጠሩ ሰዎች የነበሩበት። እስራኤልም እስራኤላውያን ነበሩ። ስለ ሀገር እያወራሽ ነው እንዴ? እኔ እኮ ስለ ሃይማኖት እያወራሽ መስሎኝ ነበር እኮ። ስለ ሃይማኖት ኦኬ፣ እሺ ሃይማኖቱ ያላቸው ሰዎች ከዛ በፊት ማለት ያው ሰዎች ሰው ያለ ሀገር አይኖርም ብዬ ነው። ሰዎች ከዛ በፊት የነበረ ሙስሊም ከሆነ አዳም የመጀመሪያው ሙስሊም ነበር። አብርሃም፣ ሐዋርያቶች እንዳለ ሙስሊሞች ነበሩ። ማስረጃ ልስጥሽ ከፈለግሽ ነው። ቆይ አሁን እንትን ለናትለውና አይ የተጻፉትን ሳይሆን የተጻፉት ከመጽሐፍ ቅዱስ እንደተኮረጁ ነው እኔ የማስበው። ማስረጃ ቴክኒካሊ ግን ደግሞ ነው በአካል የነበሩ ያው ታሪኮቹ መመሳሰላቸው ነው ለየኔ ማስረጃ አይደለም ነው ኮርጃል የሚለውን ማስረጃ አስጨነስኪ። ኦኬ እሺ ነው በከም ማስረጃ ሰጣለሁ። እኔ አልተጻፈም ስለ መሐመድ በመጽሐፍ ቅዱስ ሌሎች ነገር ነታውራ ኮረጃ ማለት ኦኬ ሐሳቤን እኮ ነው የምነግርህ፣ እምነቴን እኔ እንደዛ ነው ማምነው ብዬ ነው። ግን አይ ቅድሜ የነበሩ እስላሞችን ንገረኝ። እሺ ሙስሊሞች ቅድሜ የነበሩ ሙስሊሞች ለምሳሌ የክርስቶስ ሐዋርያቶች ከመጽሐፍ ቅዱስ እነሱ በህይወት የነበሩ ምልህ እንዴት ነው የተጻፉትን ሳይሆን በህይወት የነበሩ እየኖሩ የአስተምሮትን ፕራክቲስ እያደረጉ የነበሩ ማስረጃ ነው እኛ የምንከተለው። ከይቅርታ ጋር በማስረጃ የምታወሪ ከሆነ ወይም ማስረጃ የምትጠይቂ ከሆነ እንመልስልሻለን። አይ ዝም ብለን ተረት እንድናወራ ከሆነ ኖ የምን ማስረጃ ልስጥህ? እሺ የምን ማስረጃ ምን ብዬ ማስረጃ ልስጥህ? ለምሳሌ አንድ ነብይ ክርስቲያን እንደነበረ በመጽሐፍሽ ማስረጃ ያሳያል። ያው ሐዋርያት እኔ ክርስቲያን እንደነበሩ ነው ማምነው። አንድ ነብይ ከነብያቶች መካከል እነ ሙሴ እና አብርሃም ማንኛው ነበር ክርስቲያን የነበረ? ክርስትናማ ከክርስቶስ በኋላ ነው ክርስቲያን የተባሉት። ከዛ በፊት አይሁዳን ነበሩ። ጎበዝ ልጅ እሱ ነው ያለው። አይሁዳን ነበሩ የክርስቶስን መምጣት የሚጠባበቁ አይሁዳውያን። አሁን እንዳልታ አይሁዳውያን ከክርስቶስ በፊት ክርስትና የሚባል የለም። ከክርስቶስ መምጣትን እየጠበቁ ነበሩ። አልተወለደማ ያኔ። እሺ አይሁዳውያን ነበሩ አልሽ። አይሁዳውያን የሃይማኖት መጠሪያ ነው ወይስ የግለሰብ የዘር መጠሪያ ነው? አይሁድ በእንግሊዘኛው አሁን ጂዊሽ እና ጂዎች ሃይማኖታቸው እንትላቸው ነው የዜግነታቸው መጠሪያ ሃይማኖታቸው ነው። አሁንም ድረስ ጂው ተብሎ ነው የሚጠሩት። ሃይማኖታቸው ነው አይደል? እንደ መጽሐፍ ቅዱስ እስራኤላውያን። መጽሐፍ ቅዱስ አይሁድ የሚለው የሃይማኖት መጠሪያ ነው ወይንስ የዘር መጠሪያ ነበር? ዘር ናቸው እንጂ ዘራቸው ከዛ ውጪ ሃይማኖት አልነበራቸው። መጽሐፍ ቅዱስ ላይ የዘር መጠሪያ ነው። ከየት ነው የተያዘው? ከየትኛው ግለሰብ ነበር አይሁድ የሚለው የተያዘው? ታውቂያለሽ? እሱ ከይሁዳ አይደለ? የያዕቆብ ልጅ የእሱ ዘሮች ስለሆኑ አይሁድ ተብለው ተሰየሙ እነዚህ አካሎች። ስለዚህ ሃይማኖት መጠሪያ አይደለም። ራሱ ርዕሴን እያስቀየርከኝ ነው። አሁን በዓለም ላይ ያሉት ሙስሊሞች በሙሉ ሰለምቴ ናቸው አይደል? የሰለሙ ናቸው ከመሐመድ በኋላ አይደለም? ራይት አይደለም። ይህ ዓለም ራሱ የተመሰረተው በሙስሊሞች ነው እያልኩሽ። አዳም የመጀመሪያው ሙስሊም ነበር። እሺ ለምን ኢትዮጵያ ውስጥ መጀመሪያ ለምን ሙስሊም አልነበረም? ሙስሊሞች ነበሩ በሁሉም ዓለም ላይ። አምላክ አላህ ሱብሓነሁ ወተዓላ ሲናገር ማስረጃ እያነሳ ልንገርሽ፣ ወለቀድ በዐስና ፊ ኩሊ ኡመቲን ረሱላን ይላል። በእርግጥም ችግሩ መጽሐፍ ችግሩ ቁርአን ማስረጃ አይሆነኝማ። እኔ በቁርአን አላምንም። መጽሐፍ ቅዱስሽ ላይ ላሳይሽ ነብያቶች ሙስሊሞች እንደነበሩ። አይ እሱን ደጋግመህ ስታወራ ስለሰማሁት ስቲል አልስማማበትም። ታሪካዊ ነገር ንገረኝ። መጽሐፍሽ ላይ ሙስሊም እንደነበሩ ላሳይሽ። የታሪክ ማስረጃ ንገረኝ። መጽሐፍሽ ላይ አትፈልጊም አይደለ? መጽሐፍ ቅዱስ ላይ አይደለማ፣ ድካም ነው የሚሆነው። አልቀበልህም። አይደለም ላሳይሽ ሙስሊሞች እንደነበሩ። ሁሴን ብዙ ጊዜ ስታወራ ሰምቼዋለሁ። ስለዚህ መድከም ነው የሚሆነው። ያሰባለሽ አልስማማበትም። አልስማማበትም። ታሪካዊ ማስረጃ ከሆነ ለምስልና ትክክለኛ ሃይማኖት ነው የሚለውን ቃል በቃል ላሳይሽ በመጽሐፍሽ ላይ። አሳየኝሽ። ጊዜ መፍጨት ነው የሚሆነው፣ ግን አሳየኝ። አሳይችሻለሁ አይደለ? በዚያ ላይ አንቺ ሀሳብሽ ምንድን ነው? አሳየኝ እያልኩ ነው። አይ አላሳየኝም። አይቻለሁ ብለሽ ለምን ታሻለሽ? ትልቅ አይደለሽ እንዴ? ኖ እኔ ስለ ነቢያት የምታወራውን ሰምቻለሁ ማለት ነው። እኔ እየዋሸሁ አይደለም። በቃ እሺ፣ በዛፍሽ ላይ አሁን እስልምና ትክክለኛ ሃይማኖት እንደሆነ ላሳይሽ። ኦኬ አይ
ሰላም አለይኩም በድጋሚ ግን እስካሁን እንትኑ እኮ ታብታቡ አላደገም። ታብታብ አድርጉት እንጂ ወላሂ በጣም ብዙ ሰው ነው ያለው። ግን ኮሜንቱን ዝጋው። ታብታብ ማድረግ ይችላሉ። እየጻፉ ነው፣ ቢዚ ናቸው። እሺ ኑ ላሳያቸው አንድ ጊዜ እስልምና የሚለውን እዛው የገዛ መጽሐፋችሁ ላይ እሺ ባይብል ላይ ልንገባ ነው። ያው ባይብል ይታያቸዋል። እዚህ ከኦሪት ዘፍጥረት እስከ ራዕይ ድረስ አለ። እኛ የምንገባው መጽሐፈ ኢዮብ ላይ እንገባለን። ያው እዚህ ጋር ወይ ሰላም ምናምን የሚለውን ከዛ እንትን ብለህ ልተረጉመው ነው በቋንቋ ምናምን። አና ሽፍታ ሀጋ ወል ግን doesn't make sense። ሻሎም ነው ሰላም በእስራኤል ቋንቋ የሚሆነው ነው አይደለም። ኢስላም የሚለውን ቃል ከእንትሉ ጋር ራሱ አገባቡ አይሆንም። የሆነች ልጅ ከዚህ በፊት አሳይታኛለች። አይደለም አንድ ቦታ ደግሞ ብቻ ሊሆን አይችልም። እንደዛ ከነበረ ብዙ ቦታ አለ። አብሽር ደጋግሜ ያሳይሻለሁ። አብሽር ችግር የለም። ሰላም የሚለውን ነው የምተረጉመው ቋንቋ ትራንስሌት አድርገህ አይደለም። እኔ አይደለም የምተረጉመው። ለእግዚአብሔር መገዛት ማለት ኢስላም ማለት ነው የሚል ቃል በቃል ላሳይሽ ነው። እንደ ያለ ለእግዚአብሔር መገዛት ማለት እንግዲህ እንደ ኢስላም ለአንድ አምላክ ለአላህ መገዛት ማለት። ስለዚህ እግዚአብሔር ማለት አላህ ማለት ነው። ወደሱ ሌላ ጥያቄ እንቀይረዋለን። እሱን ችግር የለም። ቀጣዩን ጥያቄ እንመጣለን። ግን ለአንዱ አምላክ መገዛት ማለት ኢስላም እንደሆነ መጽሐፍሽ ላይ ላሳይሽ ነው። እሺ ያ ነው። እኛም ለአንድ አምላክ ነው የምንገዛው። እስራኤል ሆይ አምላክህ እግዚአብሔር አንድ ነው ይላል የብሉይ መጽሐፍ። ስለዚህ ሙስሊም ነሽ ማለት ነው። ኧረ በኢየሱስም አያድርግብኝ። ምን አደረኩ በማርያም። ስለዚህ ለአንዱ አምላክ መገዛትን ሙስሊም ብሎ ይጠራዋል መጽሐፍሽ። እሱን ላሳይሽ ነው ቃል በቃል። ያለስ አይ ችግር የለም። ያና እዚህ ጋር ወደ አማርኛ እንቀይረው፣ እራሱ ይቀይርልናል። ለአንዱ አምላክ መገዛትን ለእግዚአብሔር መገዛት ብሎ እስልምና ብሎ ያስቀምጠዋል። እንግዲህ እሺ አረበኛ ያደረገው ወደ አማርኛ ልቀይረው። አምሃሪት እሺ ያውና ይታያቸዋል እዚህ ጋር እስላም ምንድነው? ለእግዚአብሔር መገዛት ብሎ አስቀምጦታል። እስላም ለእግዚአብሔር መገዛት ወላሂ ወደ አረበኛ በቀይርላችሁ ለአላህ መገዛት ብሎ አስቀምጦታል። እንግዲህ ኢስላም ብሎ ማለት አልኢስቲስላሙ ሊላህ ለአላህ በብቸኝነት መገዛት ማለት ነው። ስለዚህ ነብያቶች ለአንድ አምላክ ይገዛሉ ወይ ከተባለ አዎ ይገዛሉ። ያን ምን ብሎ ያስቀምጠዋል? ሴንቴንሱን እናንብበው አንዴ። ሴንቴንሱን ከየት ነው ያመጣኸው ቃሉን? ሴንቴንሱን ግን ንግባና እናንብበው አረፍተ ነገሩን። ችግር የለውም። እሺ ከመጀመሪያ ጀምሬ ላድርግልሽ አይደለ? ከየትኛው ማለት ቃሉን ያወጣህበትን ቃሉን ያወጣህበትን ምንድን የሚባለው? ሴንቴንሱን ምንድን የሚባለው? ቨርሱን አይዋ እኛ መጽሐፋችንን በአማርኛ ነው የምናነበው። ለዛ እነዚህ ሰዎች መጽሐፋቸውን አነበው ማለት እንዲህ በእንትለኛ ምናምን ብለን ያኔ ቋንቋ እንትን አይደለም። ያው አንብቤዋ ተለበይ ምኑ ቃል አንብበው? ያው አዲስ እግዚአብሔር ተገዙ ከእርሱም ጋር ተስማሙ፣ በዚህ ወደዚህ አድርጋ በዚህ መንገድ ብልጽግና ወደ አንተ ይመጣል፣ ያኔ ነገሮች መልካም ይሆናሉ። ከዛስ እንግሊዘኛ ስታንዳርድ ቨርዥን ከእግዚአብሔር ጋር ተስማማ፣ ሰላምም ሁን። ሰላምም ነው ዩሲ እስላም የሚለው ሰላምም ሁን ነው። ከእግዚአብሔር ጋር ተስማማ፣ ሰላምም ሁን። ምን ይላል ይሄ መጀመሪያው ቃል? ለእግዚአብሔር ተገዙ። ለእግዚአብሔር መገዛት ማለት ምንድነው? አለ ቀደም እዚህ ጋር መፍቻው ላይ ስንገባ ኢስላም አይደለ?
እኮ ሰላም እኮ ነው። ይኸውልህ ከእግዚአብሔር ጋር ተስማማ ሰላም የሚለው ነው። እስላም ሰላም ማለት ነው ትርጉሙ አይደል? በአማርኛ አይደለም። እስላም ማለት ሰላም አይደለም? ላይክ አሁን እኔ አረብ ሀገር ነኝ። አሰላሙ አለይኩም ሲባል ሰላም በእናንተ ላይ እንደማለት ነው አይደል ትርጉሙ? ሰላም አለይኩም እና ኢስላም ምን አገናኘው ልጄ? እኮ ሰላም የምትለው ኢስላም የምትለው ሰላም ከሚለው ቃል ነው አይደለ? ቀጥተኛ ትርጉሙ አይደለም። ለእግዚአብሔር ለአንዱ አምላክ ማለት ነው ኢስላም ማለት ያው እዚህ ጋር ቁጭ ብሎ አይ ኖ ይኸውልህ ከስር ከእግዚአብሔር ጋር ተስማማ ሰላምም ታገኛለህ ሰላምም ሁን ነው ያውና ለአንዱ አምላክ መገዛት ማለት ነው። ኢስላም ማለት ትርጉሙን ልንገርሽ። አረብ ሀገር እየኖርኩ ነው እያልሽ አልኢስላሙ ሊላህ ማለት ነው። ላሳይሽ ትርጓሜውን ለአንዱ አምላክ እሺ እስላም የሚለውን ለአንዱ አምላክ እስላም የሚለውን ትርጉሙን ንገረኝ። ለአንዱ አምላክ ለአላህ መገዛት ለእግዚአብሔር ከሆነ እግዚአብሔር አላህ ነው ማለት ነው። ወደሱ ሌላ ጥያቄ ነው። እሱን እንመጣለን። እዚህ ጋር ይሄንን ወደ አረብ እንዴ ነውና እንደዛ ነው የሚሆነው። ለእግዚአብሔር ተገዙ ነው የሚለው። እኛ አሁን ለእግዚአብሔር እንገዛለን። ችግር የለውም። እዚህ ጋር ይሄ በአረበኛ በቀይረልሽ ለአላህ መገዛት ብሎ ነው የሚያስቀምጠው። ልቀይረው እዚህ እያለ ኦኬ የአረብ ሙስሊሞች እግዚአብሔርን አላህ ይላሉ። አሁን ቋንቋ ምንድን ነው እንትኑ? አይዋ ስለዚህ ለአንዱ አምላክ ለእግዚአብሔር መገዛት ማለት ኢስላም ማለት ነው ብሎ አስቀምጦታል ባጭሩ ነብዩ። ስለዚህ እናንተ ለእግዚአብሔር ነው የምትገዙት ማለት ነው? አይ አትቀይሪ። እሱ ነኝ ለማንኛውም እኮ ለእግዚአብሔር ነው የምትገዙት ነው የሚሆነው። ወይ ነብያቶች ሙስሊሞች ናቸው ማለት ነው። ለአንዱ አምላክ ይገዛሉ። አሁን ኢየሱስ ክርስቶስ ሙስሊም ነው። ለአንዱ አምላክ እንገዛለን። ያ ደግሞ ኢስላም ብሎ አስቀምጠው መፍቻሽ ላይ እዚህ ጋር ኢየሱስ ክርስቶስ ሙስሊም እንደሆነ ላሳይሽ አሁን። ምክንያቱም ለአንዱ አምላክ የሚገዛ ነው እሱ እንጂ ለስላሴ አይገዛም ነበር። እስራኤል ውስጥ እሱ ለማንም አይገዛም፣ ገዢ ነው እንትን ነው ይገዛል። ቃል አይ እስራኤል ውስጥ አልነበረማ ሙስሊሙ እሱ። አሁን እንትን አልክ እኮ ደከምክ። በታሪክ ማን አልነበረም? የትም ሙስሊም የሚባል ህዝብ የትም አልነበረም። ላሳይሽ ነው ኢየሱስ ክርስቶስ ራሱ ሙስሊም እንደሆነ ለአምላኩ እንደሚገዛ ላሳይሽ ነው። አይ አይገዛም እያልሽ ነበር። ቃል በቃል ለአምላኩ ገዢ ነው ገዢ ነው ይገዛል። ላሳይሽ ነው ያ ኦኬ። ስለዚህ አሁን በታሪክ የለም ማለት ነው። ሁለተኛው ጥያቄ በታሪክ ሙስሊም የነበሩ ሙስሊም ያለበት ሀገሮች ለምሳሌ አደርግልሻለሁ እንጂ እንደዚህ መጽሐፍሽ ላይ ያጸደቅኩ ክርስቶስ ራሱ ለአንዱ አምላክ የሚገዛ ሙስሊም እንደነበረ ላሳይሽ ነው። መጽሐፍሽ ላይ እንት ያለሽ እንደተሰቀለም ታምናላችሁ ማለት ነው። በእኛ መጽሐፍ ካመናችሁ እንደመሰቀሉ ሌላ ነው። እንደመሰቀል እግዚአብሔር ሌላ ነው። እግዚአብሔር ሌላ ነው። መሰቀሉ ሌላ ነው። አንዱን አምኖ አንዱን አንጠልጥሎ አንዱን ጥሎ ይባላል። ይከብዳል። አሁን እንደሱ ከሆነ አንቺ አንዱን አምነሽ አንዱን አንጠልጥለሽ ይዘሽ ነው ለምሳሌ የምትሄጂው እንደ መጽሐፍ ቅዱስ ራሱ ማለት ነው። ምን እንዳልኩኝ እኔ እስልምናን አላውቀውም። ከዛ በፊት ማንም አላስተማረኝም፣ ማንም አላስተማረንም። የለም እንደ መጽሐፍ ቅዱስ ለምሳሌ ኢየሱስ ክርስቶስም ሆነ ነብያቶች አምላክ አንድም ሶስትም ነው ብለው አላስተማሩም። ይህን ከየት እንዳመጣችሁት አይታወቅም። የነቢያቶች ትምህርት ተቃራኒ ነው። ይሄ ትምህርት ክርስቶስም አምላክ አንድም ሶስትም ነው ብሎ የትኛውም ቦታ ላይ አላስተማረም። ይህን ታውቂያለሽ አይደል? አይ ኢየሱስ እኔና አብ አንድ ነን ስላለ ያው አብ የሚባል ነገር እንዳለ እናውቃለን። አባቴ እያለ ሲያወራም አምላክን ስለሆነ ክርስቶስ አምላክ አለው ማለት ነው። አይ አምላክን ማለት ነው። እኔና ከአምላክ ጋር ሰው አንድ ሊሆን አይችልማ። ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካቸው አድርጋለሁ እያለ ይናገራል። አምላክ ያለው ያሱ ነው። ከአምላክ ጋር አንድ ሊሆን አይችልም። እኔና አብ አንድ ነን ካለ ሰውና አምላክ አንድ ሊሆን አይችልም። ወደ አምላኬ ወደ አምላካቸው አድርጋለሁ ይላል ኢየሱስ። አምላክ የሚለው ማንን ነው? አብን ነው። ግን ደግሞ እሱ እንትሉነቱን አያረጋግጥም። ስለዚህ አብ አምላኩ ነው ማለት ነው። አብ አባቴ ነው ብሏል። አንዱን ከተቀበልክ ለምን አብ አባቴ ነው ያለውን አትቀበልም? እንደናንተ አስተምሮ አላህ ምንም ልጅ የለውም ማለት እናንተም አትቀላቀይ እንጂ ተረጋጊ። አምላክ የሚለው ኢየሱስ ክርስቶስ ማንን ነው? አብን ነው አልሽ አይደለ? ስለዚህ አባቱ አብ አምላኩ አይደለም አባቱ ነው። አምላክ የሚለው ታዲያ አብን ነው። ያው የኛን ጸሎት ነው እየጸለልን ያለው በነቢያት የተነገረውን። የለም እንደዛ የሚል የለም ቃሉ ላይ አምላክ እያለ ቃል በቃል ራሱ ነው እየተናገረ ያለው። ኦኬ እሱም ቨርስ ውሰድና እናንተ ተፍሲር እንትን እንደምትሉት ትርጓሜ ያለው ትርጓሜውን አንብብና ትረዳለህ። ከኔ ብለህ ትርጓሜውን ታሳይናለሽ አንቺ። እኔ መጽሐፉ የለኝም ብለህ ጊዜው የለሽም።
እሺ ትርጓሜውን የሐዋርያት ነው። ሌላ መጽሐፍ ላይ እንወሰደው። ለኤፌሶን ምዕራፍ 1 ቁጥር 3 ላይ የኢየሱስ ክርስቶስ አምላክ አባቴ ያለው በስጋው ነው። በስጋዬ ነው አላለም። እሱ ስተት ነው። እሱ የቄሶች በስጋ ነበራ። አረ ቄሶች አትበል። ቄሶች ማን ምንድን ያደረጉ ነገር አለ እንዴ? ወንድም መጽሐፉ ላይ እንደዛ የሚል የለምና ነው። ከየት እንደሰጧቸው አይታወቅም። ትርጓሜ አለ። ትርጓሜ የእናንተን ተፍሲር ማን የሰጣችሁ? አባቶች ትርጓሜ ይባል ነገር አለ። የኢየሱስ ክርስቶስ አምላክ ይባረክ ይላል ኤፌሶን ምዕራፍ 1 ቁጥር 3። ማን ነው የኢየሱስ ክርስቶስ አምላክ? አባቱ። ስለዚህ አምላኩ ነው። ለእሱ ይሰግዳል አይሰግድም? ኢየሱስ ክርስቶስ አይሰግድም። ይሰግዳል። ኢየሱስ በተሰቀለ ሰዓትም ሆነ በህይወት ባለ ሰዓት የነቢያትን አስተምሮ እያመጣ ትንቢቶችን እያመጣ እየተናገረ ነበረ። ለምሳሌ አንድ ትንቢት ለምሳሌ የዳዊትን የዳዊትን ትንቢት እንትን ብሏል። የዳዊትን ትንቢት በመስቀል ላይ ሳለ ተጠመው ያለው የዳዊትን ትንቢት አንድ ትንቢት ምን እንዳለ አሁን አለኝማ መጽሐፍ በስልኬ ነው መጽሐፍ ቅዱስ ያለው። ወደ ማን ነበር ሲጸልይ የነበረው? ወደ አባቱ። ወደ አምላኩ። አባቴ ይቅር በላቸው አይደል? አባቱ ወደ አምላኬ እያለ ራሱ ተናግሯል። ለምን ትክዱታላችሁ? እሱ ስለዚህ መሰቀሉን ታምናለህ ማለት ነው። እዛ ሰዓት ላይ የተናገረውን ካመንክ መሰቀሉን ታምናለህ። መሰቀሉ ሌላ ጥያቄ ነው። አምላክ የሚለው ማንን ነው? ሌላ ጥያቄ ሊሆን አይችልም። አሁን ተሰቅሎ የተናገረው ንግግር እያወራን ከሆነ መሰቀሉን አምነህ ነው የምታወራኝ። እንደማይሰቀል ይናገራል ራሱ ኢየሱስ ክርስቶስ። እሱ ሌላ ርዕስ ነው። ኢየሱስ ክርስቶስ አሁን አምላክ እንዳለው ይናገራል። ለምንድን ነው እሱን የምትክዱት? የክርስቶስ ተቃዋሚዎች ለምን ትሆነ? እሺ አምላክ እንደሆነ ሲናገር አንተ ለምን አታምነው? እዛው ላይ ኢየሱስ ክርስቶስን አምላክ ነኝ ብሏል። እኔ እናንተ መምህርና ጌታ ትሉኛላችሁ እንደዛው ነኝና ይላል። ጌታ ነኝ ብሏል። ስለዚህ አምላክ ነኝ ጠይቅ፣ እሱንም መቀበል ይኖርብሃል። እኔ አምላክ ነኝ ብሎ አስተምሯል ወይ? ጌታችሁ ነኝ ብሏል። ስለዚህ ጌታችን ነው። ለዛ ነው ኢየሱስ ጌታ ነው የምንለው። ወደሚለው እንመጣለን። አምላክ ነኝ ብሏል ወይ? ሄሎ ይቅርታ አንዴ ደውል እየተደወለ ነበር። ሶሪ ምን አልከኝ? እሺ ዮሐንስ 13:13 አንብብልኝ። ዮሐንስ 13:13 አንብብልኝ። የተጠየቅሽው እባክሽ አውቀዋለሁ። እኔ አምላካችሁ ነኝ ብሏል ወይ? እኮ ክፈትና አንብበው። ጌታና መምህር ትሉኛላችሁ እንዲሆነኝና አነበብኩት። እሱ አይደለም ጥያቄ። እኔ አምላካችሁ ነኝ ብሏል ወይ? እንዲህ ድርቅ ያለ ምን ትላ ተጠይቁ። ስለዚህ ጊዜ አናባክል። የለውም በይ መልስ የለውም። በእርግጠኝነት እኔ አምላክ ነኝ አምላክ ብሏል። እኔ አምላክ ነኝ ዮሐንስ 1:8 አለልህ። ለምን ታወርዳታለህ? እየጠበቀች ነበር እስካሁን ልጠይቅህ። እሺ ያለችን ክፈተው 1:8 እኔ አላውቅም ማለት የለም ማለት አይደል? አይሻልም? ለማንኛውም ኢየሱስ ክርስቶስ ጌታና መምህር ትሉኛላችሁ ያለው ጌትነቱ በመሰጠት በመደረግ ያገኘው ጌትነት እንጂ መለኮታዊ ጌትነት አይደለም። አምላክነት ይሰጣል ማለት ነው። ሌላ አምላክነት የተሰጠው እስኪ ንገረኝ። ጌትነት የተሰጠው ሌላ ነብይ ንገረኝ። አዎ ጌታም መምህርነትም የሚሰጥ ነገር ነው። የተሰጠው ሌላ ካል ልንገርሽ። ሙሴ ጌትነት የተሰጠው ሌላ ንገረኝ በማስረጃ። ጌትነት የተሰጠው ሌላ ነብይ ንገረኝ። ለተሰጠ ዮሴፍ ለምሳሌ ማስረጃ አውጣለሽ። እኔ በማስረጃ ነው የማወራው። እኔ ከራሴ አንዳች አልናገርም። እንዳነበብኩ እናገራለሁ። ንግግሬም ቅን ነው በማስረጃ እንጂ አለማስረጃ አይደለም። ዮሴፍ ጌታ እንደተደረገ ማስረጃ ላውጣና ላሳይሽ። በህዝቦች ላይ በእስራኤል ላይ በህዝብ ላይ። ስለዚህ ጌትነት የሚደረግ ነገር ነው ማለት ነው። ለህዝብ የሚሰጥ እንደ ንጉስነት ማለት ነው። አዎ ክርስቶስን ተደርጎ ነው። ጌታ ተደርጎ ነው። ክርስቶስ ንጉስ አልነበረማ። ማንንም አልገዛማ። በሰዓቱ በስጋ በነበረ ሰዓት ጌትነቱ በመደረግ ያገኘው ነው። ማስረጃ ልስጥሽ ላውጣልሽ። እሱንም ትፈልጊያለሽ ወይ? እሱንም አንብቤዋለሁ ነው ታነሱትን ወርዲ ሸምድደናል። የት ጋር ነው የሚገኘው? እስኪ ካነበብሽ ነው በቃለ ለቆም ኦኬ። እኔ ቁጥር አልይዝም። እሺ አሁን አንዴ ሁሱ እኔም ልጆች መምጫ ሰዓት ስለደረሰ እንትን ልንበል።
ያልኩህ እኔ ቀደሙ ማስረጃ ሳየኝና እኔም ልውጣ። የትኛው ማስረጃ? ኦኬ የሐዋርያት ሥራ 236 እያሉ ነበር እያሉ ነው። የሐዋርያት ሥራ እሱ ባንቺ ላይ ነው የሚሆነው ነው ችግሩ። ከፍና ዝቅ አድርጎ አነቡም። አንድ እንትን አንበበ ሳሌ እንትን ስለምትል ከፍና ዝቅ አድርገህ አንብብ እንደምክር። በሲቀጥል ደግሞ እኛ ተፍሲር ምናምን እያልን የእናንተን እንትን እንደምንል እናንተን ትርጓሜ የሚባል መጽሐፍ አለ፣ እነሱን ብታነቡ ሪኮመንድ አደርጋለሁ። እሺ ለማንኛውም ክርስቶስ ጌትነትን በመደረግ ላይ ያገኘው፣ በመደረግ የሚገኝ ጌትነት ደግሞ ሹመት ነው፣ ስልጣን ነው። እሺ የአምላክነት በመደረግ የሚገኝ አምላክነት ካለ የሆነ አምላካችን ነው፣ ኢየሱስ ጌታ ነው። ተደርጎም ታመልኪዋለሽ። ጌታ ነው፣ ማንም አልሰጠውም። አምላክነቱ የባህሪው ነው፣ ተሰጥቶት ነው። ማስረጃ ላሳየሽ ወይ? ማስረጃ አታምኝም፣ ችግር ላሳየሽ ማስረጃ ተደርጎ እንደሆነ። አይ ከፍ ዝቅ ብለህ አታነበውም። አንድ ጥቅስ ይዘህ ነው የምትንጠራ። አይሆንማ፣ እንደዛ ደግሞ አይመጣውም። ላውጣለሽ ተደርጎ እንደሆነ ላሳየሽ ጌትነት። አብዛው ሻውጣው ሰው ከላይም ከታችም እናነባለን። እንደፈለግሽ ከላይ ከታች ብትሄጂ ከመደረግ አታስመልጭው። እኔ አሳይሻለሁ። ላውጣለሽ ነው ያ ይታይሻል። የሐዋርያት ሥራ ምዕራፍ 2 ቁጥር 36 ከፍ አድርገው ከላይ እንጀምር። ክሊር እንዲሆን ፖይንቱ። እሺ ከስንት ነው? ከላይ እንጀምር። ከ35 ወይ ከ34? እሺ ያው ከ34 ላድርግልሽ። ያው ዳዊት ወደ ሰማይ አልወጣም እና ነገር ግን እርሱ ጌታ ጌታዬን፣ አንድ የተፈጸመ ትንቢት ነው። ጌታ ጌታዬን ጠላቶችህን የእግርህ መረገጫ እስካደርግልህ ድረስ በቀኝ ተቀመጥ አለው። እንግዲህ ይህ እናንተ የሰቀላችሁት ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። አይዋ ጌታም ይህንንም በሰሙ ጊዜ ልባቸው ተነካ። ጴጥሮስና ሌሎችም ሐዋርያት ወንድሞች ምን እናድርግ አሏቸው። ጴጥሮስም ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ በኢየሱስ ስም ተጠመቁ፣ የመንፈስ ቅዱስን ስጦታ ትቀበላላችሁ አላቸው። በኢየሱስም ነው እየተጠመቅን እንትን የምንለው። ስለዚህ በስሙ አምነን ነው። ምንድነው ይሄንን ነው የሚያመለክተው። እዚህ ጋር ጌታም ክርስቶስም እንዳደረገው ይላል። እግዚአብሔር ነው ያደረገው ይለናል። ጌትነቱን ምን ታያለሽ? ኦኬ ቆይ አንዴ። ጌታ አደረገው። ይሄ ደግሞ በህዝብ ላይ የሚሾመው ጌትነት ነው ብለህ ተረጎምከው። እኔ አይደለሁም የተረጎምኩት። ያው ጌትነቱም አንተ ተረጎምከው። እኔ አልተረጎምኩም። አባቱ ነው ኢየሱስ፣ አባቱ ነው። ስለዚህ አምላኩ ነው ጌታ ያደረገው። በማን ላይ ከተባለ ለእስራኤል ወገን ያው። ስለዚህ በሱ ስም ተጠምቀን እንድናምን፣ በሱ ስም ተጠምቀን እንድንድን የሚያስችል ጌትነት ሰጠው። ስቲል ጌታችን ነው። በቃ ስለዚህ ጌታ ተደርጎ ነው ወይ ጥያቄው? ጌታ ተደርጎ ነው ይለናል። ያው ነው እያለ ነው። አምላክነት የሚሰጥ ነገር አይደለም፣ ተሰጥቶት ነው። እንግዲህ አሁንስ የሱ ነው ትርጓሜው። ይሄንን የዚህን ቃል መረዳት ከፈለክ ትርጓሜውን ገብተህ አንብበው። ያው ቃል በቃል እየተናገረ ጌታ ተደርጎ ነው ኢየሱስ። ማን ያደረገው? እግዚአብሔር። ለየት ለእስራኤል ወገን፣ ከዚያ ውጭ ለሌላ ለማንም አይደለም። ያው መጽሐፉ ላይ ሄዱ ወንጌልን ለዓለም ሁሉ ስበኩ ነው የተባለው። ለእስራኤል ብቻ የምትሉት ራሱ እዚህ ጋር እንትን ይላል። ለዓለም ሁሉ ነው። ሄዱ ለዓለም ሁሉ ወንጌልን ስበኩ፣ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያድርጓቸው። አብ ወልድ መንፈስ ቅዱስ አልተጠቀሰም ብለሃል ከዚህ በፊት። ሂሪጎ ጌታ ተደርጎ ነው። ተደርጎ አይደለም ማለች አይደለ? ተደርጎ ነው። ወላሂ ክርስቲያኖች መምህሮቻቸው አይሸውዷቸው። አንዴ የቤት አድርገው ማንም ነው አንብበን ነው የምንረዳው። እንደናንተ በአረብኛ አይደለም አማርኛ ነው አንብበን ነው የምንረዳው። ወንድሜ አትረብሽ። አንዴ ወላሂ መምህሮቻቸው አይሸውዷቸው። የክርስቶስ ጌትነት በመደረግ የተገኘ ጌትነት ነው። ለማን የተደረገው? ለእስራኤል ወገን። ማን ያደረገው? እግዚአብሔር። ሌላ ጌታ ያደረገው አካል አለ ወይ ከተባለ አዎ፣ ነቢያትን በየቦታቸው በየላከባቸው ቦታ ጌታ ያደርጋቸው ነበር። ለምሳሌ ዮሴፍን ጌታ አድርጎታል። ለየት ከተባለ ለግብፅ፣ እሱ በግብፅ ሀገር ላይ ነው እና የተላከው። ማን ያደረገው? እግዚአብሔር። ልክ በጊዜው ኢየሱስ እግዚአብሔር ጌታ አደረገው። ጌታ ማለት አለቃ ማለት ነው፣ ሹመት ማለት ነው፣ ሌላ ነገር አይደለም። ዮሴፍ ጌታ እንደተደረገ ማስረጃ ላሳያችሁ። ዮሴፍማ ተሾመ፣ እዛ ሀገር ተሾመ። እሱን እናውቀዋለን ታሪኩን። ላሳያችሁ። ያው እና ዮሴፍ ራሱ ሲናገር ምን ይላል? አሁንም ፈጥናችሁ ወደ አባቴ ውጡ፣ እንዲህም በሉት ልጅህ ዮሴፍ የሚልህ ነገር ይህ ነው፣ እግዚአብሔር በግብፅ ምድር ላይ ሁሉ ጌታ አደረገኝ። ያ ሰላም
ዮሴፍን ማን ነው ገዢ ያደረገው? ተሰዶ በሄደበት ገዢ ያደረገው ኢየሱስ በዓለም ገዝቷል በምድር። ቀስ በይ። ኢየሱስ ክርስቶስንም ጌታ ያደረገው ማን ነው? ሳሮን ቅድም እንዳሳየሽ በማስረጃ እግዚአብሔር። ስለዚህ እግዚአብሔር አለ። አይዋ ያንተ አረዳር ነው የሚገርመኝ። የምን ይኸውልህ እኛ ቄሶቻቸው ያሸጉዳቸው እንትን እኛ በአረብኛ እግዚአብሔር ነው ያደረገው ብላ መሰከረ። ቋንቋችን የተጻፈው ይኸውልህ ነው። ስለዚህ ጌትነቱን እመኑ። በቃ ጌትነቱን እመኑና እስኪ በቃ እንትን ነው ጌትነቱን አምናችሁ ስትቀበሉ አላችሁ። ሹመት ነው እኮ ስልጣን እኮ ነው፣ ሌላ እኮ አይደለም። አሁን እኛ ቆይ ልንገራችሁ፣ አልተሾመማ በምድር ምንም አይነት ማስረጃ የለም። አልተሾመም ክርስቶስ በምድር እንጂ ጌታ ተደረገ እየተባለ እንደገና ሹመት አይደለም ትለናለች እንዴ? ጌታ ተደርጎ ነው እኮ። እኛ ይህን ነገር ልንገራችሁ፣ አምላክ ተደረገ። ስለዚህ በጌታ በኢየሱስ እመኑና ወደ ዘላለማዊ ወደ ቀጥተኛዋ መንገድ ነው። እንደው በእግዚአብሔር በመረጃ ማመን አይፈልጉም። አያቸው አይደል? የጠየቀችውን ሁሉ እያወጣ እያሳየዋት ነው። እኛ ይህን ነገር አንለበትም እንጂ የስልጣን የሹመት እንደሆነ ስለምናውቅ እንጂ ልብ በሉ። ከዚህ በፊትም ተናግሬ ያለሁኝ ሁሉም ነቢያት በየሀገሩ ስልጣንን ተሰጥቷል። ጌታ ተደርገዋል ሲባል ጊዜ ሹመት ተደርገዋል ለህዝቦቻቸው ማለት ነው፣ ሌላ አይደለም። ዮሴፍ በግብፅ ላይ ያ ማስረጃ እያሳየናችሁ ነው። ልክ እንዲሁ ኢየሱስ ክርስቶስ በእስራኤል ወገን ላይ ጌታ ተደርገዋል። ማን ያደረገው? እግዚአብሔር። ስለዚህ ጌታና መምህር ትሉኛላችሁ እንዲሁ ነኝና አለቃና መምህር ትሉኛላችሁ፣ ሌላ አይደለም። ቦታቸው አለ አይደለ? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እኔ የአደም ልጆች ሁሉ ጌታ ነኝ ብለዋል ብዬ ከዚህ በፊትም ተናግሬ ያለሁ። ልብ በሎ የአምላክነት ጌትነት አይደለም ብዬ ከዚያም በኋላ ተናግሬ ነበር። ይህን ግን አሁን ቆርጠውታል። ቦታቸው አለ አይደለ? አባሾች በዚህ ላይ እኔ የሰሩብኝ ነገር አለ። ነቢዩ ሙሐመድ ጌታ ነው ይላል እያሉ የሰሩት ነገር ማለት ነው። ተመልከት። እኔ ይህንን ለክርስቲያኖች እየመለስኩላቸው ነበር የዛኔ ቪዲዮ ላይ ሙሉውን እንትን አላሉትም። ጌታ የሚለው ነገር ለነቢያቶች የሚሰጥ አለቅነትና ሹመት